ቴሌግራም ላይ ጻፉልን፣ እንደ ግብዓት ተጠቀመዋለሁ። እሺ እነሱ ጎደለ ያሉትን ተናግረዋል። የተሙንም ሰምታችኋል፣ የማህሪንም ሰምታችኋል፣ የኔንም የፋይንዲንግ ሰምታችኋል። ወደ አብዲሳ ልምጣ። አብዲሳ የታዘበውን ይናገርና ከዛ ወደ ዮኒ ይመጣለሁ። ማህሪ ጨረስክ? ማህሪ ጨረስክ? ሜዲ አንድ ኢንቮይስ አላክላቸው መሰለኝ ቢል ኦፍ ሴል የሚለውን ሁለት ኢንቮይስ ነው ያለው። የላክልኝን የላኩላቸው አለ። አንድም እኮ አለ ቢል ኦፍ ሴል የሚል ባየር መጨረሻ ላይ አለ። እሺ ቪን ነምበሩ አለ። ቪን ነምበሩ አለ፣ መኪናው አለ፣ የተገዛበት ቦታ አለ፣ ቢል ኦፍ ሴል የሚል ስላለ አይ ቲንክ እሱም አለ። ሁለት ነው እንትናቸው። የኢሜይላቸውም ኮፒ አለ። የተሙ ኢሜይል ነው የተላከለት እና እሱም አለ። ልኬልሃለሁ እዛ ላይ ገብተህ በዛኛው በሁለተኛው ስልክ መላክ ትችላለህ። በዚህኛው እየተጠቀምኩበት ስለሆነ ቆይሽ ወደ ዮኒ ልላክና በሱ ሊላክልህ በሁለተኛው ልኬለታለሁ ለዮኒ። ቴዲ ወደ ሌሎች ከመሻገር በፊት አንድ ነገር አለ። ፋይናሊ ተሙ ጃምፕ ስላደረገ ሀሳቢን ትንሽ ሰርቆኝ ስለነበረ ይኸውልህ ምን አለ መሰለህ፣ ሌፍት ኦር ራይት አያስፈልጉም። ይሄ ነገር እሱ ይኸውልህ ለነሱ ክፍያ የፈጸመበት ገብቷል። ከባንኩ ይሁን ከክሬዲት ካርዱ ይሁን ከምን ይሁን ኢንቮይስ፣ በቃ የእሱን ኢንቮይስ ያሳየን። ክፍያ የፈጸመበትን ወረቀት ለነሱ ያሳየን። በቃ ከባንኩ ፕሪንት አውት አድርጎ ያሳየን። ለምን አያሳየን? ኢዚ እኮ ነው። ይሄው በዚህ ደረጃ በዚህ አካውንት ነው የከፈልኩት ብሎ ለምን አያሳየንም? ኢዚ እኛም እሞታለን እሱም ይሞታል። ችግር የለውም። ያቆማል እዚህ ነገር። ለምን ነው ክፍያ የተፈጸመበትን ለምን ነው የማይታየው? ኦኬ ቴንክ ዩ መሀሪ። ከዛ ወደ አብዲሳ እንሄዳለን። እዚህ ጋር በዚህኛው ስልክ ላክልኝ፣ በሁለተኛው ይህንንም ለተከበረው ህዝብ እንልካለና ምን ይለናል? እስኪ ሁለተኛው ይሄ ነው። እሺ አብዲሳ ወደ አንተ ልምጣ። የታዘብከውን ንገረን እስኪ። ቴንኪዩ ቴዲ፣ እንዴት ውላችኋል? ሰላም ውላችኋል ሁላችሁም። እንግዲህ ያው ሁላችንም እዚህ ጋር የመጣ ነው። እኔ እንግዲህ የመጣሁት ምንድነው ከዴይ ዋን ጀምሮ ያለውን ነገር ስንከታተል ቆይተናል። ያው እኔ አሁን የትራክ ቢዝነስ ውስጥም ባልኖር አሁን ወንድሞቼ ምናምን ቤተሰቦች የሚሰሩት ነገር ነው እና ብዙ ነገር ያው የምሰማው የማውቀው ነገር አለ። ግን እኔ አሁን ልል የምፈልገው እዚህ ጋር ምንድነው ቴዲያችን ሳይድ ይዤም ለመናገር አይደለም። አሁን ይሄ ይቀራል ከተባለ ብዙ ነገር ሊመጣል። ነጥቡን እየፈለግን ዋና ነጥቡን እየፈለግን የምናቀርብ ከሆነ ለአንዴና ለመጨረሻ ይሄ ፋይል ይዘጋ። ህዝቡም ታዛቢውም ታች ያለውም የኢትዮጵያ ህዝብ ብዙ ነገር መፍረድ ይችላል። ገብተዋል። ብዙ ነገር ያውቃል እንጂ አሁን ፍራውን ላይም ጥፋት የምንፈልግ ከሆነ እሱንም ለማሳጣት ብዙ አይነት ነገር ግፊት የምናደርግ ከሆነ ይሄ ነገር የዛሬ ዓመትም አያልቅም ጉዳዩ። ጥሩ ባህል አለን። በባህል ደረጃም ነው አንተ ጋር ይሄ ነገር መጥቶ ይሄ ነገር መቋጫ ያስፈልገዋል። ባህላችን አይደለም ቁጭ ብለን እርስ በርስ እንደዚህ መነጋገራችንም ጥሩ ነው በሚል እንጂ አሜሪካን ውስጥም አንተ የምትኖርበት ካናዳ ውስጥም እንደዚህ አይነት ነገር የለም። በህግ ደረጃም በምንም ደረጃ የምታገኘውም አይነት ነገር ላይኖር ይችላል። ገብተዋል። ይሄ ነገር እንደዚህ ሆኗል። የፌዴራል ወረቀቶችን አምጥቷል ማህሪም። ከካምፓኒ የወጡ ነገሮችንም እያየን ነው፣ አሳማኝ የሆኑ ነገሮች ማለት ነው። ስለዚህ አሁን መጨረሻ ላይ የሚገላግለን ነገር ምንድን ነው? ፍራኦልም የራሱ የሆነ እውነት አለው፣ እጁ ላይ ዶክሜንቶች ይኖሩታል። ቴምርም ተጎዳች ያለችውን ነገር ሰው ተጎዳው ብሎ እዚህ ጋር ሲቀርብ መቼም ጉዳቱን ዝም ብሎ በየአደባባዩ ለመናገር አይደለም የሚመጣውና እሷም የራሷ እውነት አላት። ገብቶሃል? እንደ ታዛቢ እኔ እዚህ ጋር ልናገር የምችለው ነጥቡን አሁን መሀሪ እንዳለው ገብቶሃል? እያንዳንዷን ነገር እየፈለፈን ይሄ እንዴት ነው ከተባለ ጉዳዩ ላይ የዛሬ ዓመት ድረስ ላያልቅ ይችላል። ግን ሜን ፖይንቱ ምንድን ነው? ዋናው ፍራውን የገዛበትን የከፈለበትንም ማቅረብ ተብሏል። እሱ ኢዚ እንደኔ ኢዚ ነው ብዬ ነው የማስበው። ፍራውን ይህን የማቅረብ እንትኑ ይኖረዋል ብዬ ነው የማስበው እና በሱ በኩልም ያሉ ነገሮች ደግሞ ከቀረቡ በኋላ ጨመቅ አድርገን በኋላ ላይ የሚሆነውን ነገር ህዝቡ ይፈርዳል። ለምን ይህን ነገር በቃ መስማቱ ራሱ ገብተዋል። አሁን በየቦታው ቴምርም የተጎዳች ልጅ ነች። ሞራሌ ተነክቷል፣ ተጎድቻለሁ ብላለች። እውነት ነው፣ ሰው የተጎዳ ሰው ሊኖር ይችላል። ግን በሱ በኩልም ደግሞ ሄደን ፈልፍለን ብዙ ነገር ልናደርግ እንችላለን። መረጃዎች እየወጡ ነው በወረቀት በዶክሜንት። ፍርዱን ደግሞ እታች የሚመለከተው ሰው ያየዋል። የኔ ትዝብት ምንድነው?
አሁን ባጭሩ የሚቋጭበትን ነገርና ወደ ሶሉሽን ምንድን ነው ከዛ በኋላ ዋት ኔክስት የሚለውን ነገር ለእሷም የሚያስፈልገው ነገር ባለፈው እንደተወራው መጨረሻ ላይ ምን ይደረግ የሚለው ነገር ላይ መደምደሚያ ላይ መድረሱ ይሻላል እንጂ አሁን የፔፐር የወረቀቱን ብዛት ነገሮችን ሊያሰማምር አይችልም። ስለዚህ ሌሎቹ ይናገሩና ዮኒ እኔ በዚህ ላይ ላብቃና በኋላ ላይ ባይሆን እድሉ ካገኘው እናገርበታለሁ። ዮኒ ይናገር። እሺ እኔ የምለው ምንድን ነው አይ ቲንክ ሙሌ ደውሎ ነበር እንደነገሩኝ እዛ ፔጅ ላይ ሙሌ ቀጥታ የዛን ስልክ ቁጥር አንስቶ ደውሎ ቢነምበሩን አስገብቶ ያወራቸው ሰዎች አሉና ከሱ ልስማውና ሙሌ ከሚለው ከሱ ሰምቼ እዚህ ላይ ካየሁት አይቼ የምለውን ነገር እላለሁ። እኔ የትራክ ቢዝነስ ላይ ብዙ የማውቀው ነገር ስለሌለ ገብቼ መቀበጣጠር አልፈልግም። ብችል ኖሮ በአቅ ኖሮ ነግራችሁ ነበር እና ለዛ ነው። እስቲ ሙሌ ያለውን የተደረገውን የሆነውን ነገር ንገረን እና ሌሎቹም ሰምተው የሚሉትን ቴንክ ዩ ዮኒ። ቴዶ ቴንክ ዩ ስለገባው አመሰግናለሁ። አጋጣሚ ሆኖ ከፊራ ጋር ተደዋውለን ሳይሆን ወይም ድንገት ነው የሆነ ሰው ደውሎ ፊራ ቤት ከፍቷል ሂድ ስባል ቤት መጣሁኝ። ፊራ ጋር ገባው አስገባኝ። ፊራ ማርቲን ያለሁት ዛሬ መኪኖች ገዝቻለሁ ምናምን አለኝ። ሎጂስቶች በተባባልነው መሰረት መጥቻለሁ። አንተ ቤት አልከፈትክም። ቤት ከፍቶ ስለነበረ እሱ ጋር ሄድን። ሎጂስ ለምን እዛ ቴዲ ጋር ምናምን ስል ሲቆይ እኔ ቢዚ ስለሆንኩኝ ስራ ስላለብኝ ከፍቼ ያለውን ነገር ለህዝቡ ክሊር እናድርግ በሚል ነው። ሎጂስ አንተ ጋር ነው ነገሩ የተያዘው። ግን እዛው ከፍተን ትንሽ እያወራን ነበር። ከዛ በኋላ አንተን ቤት ከፈትክ፣ ተመልሰን ወደ አንተ መጥተናል። እሱን እዛ ጋር ላብቃ። ማርቲን ቴለር ደውያለሁኝ። ቪን ነምበር ሰጠኝ ፊራውል እና 6 ላስ ቪን ነምበር ሲሰጠኝ 6 የመጨረሻውን ቪን ነምበር ሲሰጠኝ ኬፒ 8439 ሲል ነው ሙሉውን ስጠኝ። ምክንያቱም እኔ አሜሪካን ሀገር ነው ያለሁት። ህዝቡ ኢትዮጵያ ያለ ህዝብ ሾርት ቪን ነምበር ስትሰጣቸው ከፊት ያለው ቁጥር ሌላ ሊሆን ስለሚችል ሙሉውን ቪን ነምበር ስል ሙሉውን ሲሰጠኝ 3AK JHHDV 5K SKP A439 ያንን ነምበር ሰጥቼ ማርቲን ቴለር ማርቲን ደወልኩኝ። ስልክ ሰው 2000 ሰው ነበረ። ለትዝብት ሪኮርድ የተደረገውን ቪዲዮ ይወጣል። አንተ ቅድም የሆነ አፕ ላይ ያስገብተህ ይሄ ዶክሜንት እውነት ነው ወይስ የተጓደለ ነገር አለው እንዳልከው፣ ተሙም ያው እሱ ጋር ያለውን ክሊር የሆነ ፕሪፍ የሆነ ነገር ይዞ ሲመጣ መሀሪም እኔ ጋር ይሄ ነገር አለ እንዳለው፣ እኔ ደግሞ ቀጥታ ቴለር ማርቲን ደወልኩኝና ቪን ነምበሩን ሰጣቸው። ደወልኩኝ። ስደውል ስልክ ፍራውል ደውል አንተ ደውል አልንና እሱ ሲደውል እግዚአብሔር እንደው ስልኩ በሱ ስልክ አልተነሳም፣ ስልኩ አልተነሳም፣ ዝም ነው የተባለው። እኔም እሱ ሲደውል ከጎን ደጋግሜ የደወልኩ ነበር። ምክንያቱም እኔ ማወቅ የምፈልገው ነገር አለ። እህቴ ናት፣ ወንድሜ ነው፣ ሚዲያ ላይ ነው የምንተዋወቀው። እሱም ስራውን ነው የሚሰራው፣ እሷም ስራውን ነው የምትሰራው። ሁላችንም የየራሳችንን ነገር ነው። ግን በጣም ግራ የገባኝን ነገር መጨረሻ ላይ አመጣለሁኝ። ግን ስለ ቴለር ማርቲን ላውራ። ስልክ ደጋግሜ ስደውል ሜን ኦፊስ ስልክ ተነሳ። ወደዚህኛው ዲፓርትመንት ስነግራቸው እንደዚህ ነገር አለ ስላቸው ወደ ሴል ዲፓርትመንት ልሸኛ ላስተዋውር ብላ አዘዋወረችኝ። ሴትዮዋ ስታዘዋውር የሴል ዲፓርትመንቱ ስልኩን ደስ የሚለው አነሳ። በእኔ ስልክ ነው። 2000 ሰው አለ ለትዝብት። ከዛ ቪን ነምበሩን ልስጥክ፣ በዚህ ጊዜ መኪና ተገዝቶ ነበር ወይ? ስለዚህ መኪና ቬሪፋይ ማድረግ ፈልገን ነው አልኩኝ። የስ ትችላለህ አለኝ። ቪን ነምበር ሲለኝ ቪን ነምበሩን 6 ነው የጠየቀኝ። 6ቱን ቪን ነምበር አለኝ። ፍራውል ሲሰጠኝ እኔ ሙሉውን የፈለግኩት 6ቱንም ቪን ነምበር ሰጠዋቸው። ነገረኝ 150 140 ምናምን ከላይ ያለውን ሬሲቱ ላይ እዛ ሬሲት ላይ ያለውን ከላይ ያለውን ካወጣ በኋላ አይ ሙሉውን ፕራይስ ነው የምፈልገው ብዬ ስለው 152400 የሚለውን ነገር ነገረኝ። ሰውየው ሲነግረኝ 2000 ሰው ቁጭ ብሎ ይሄንን ነገር ሰምቼ እኔ ልሄድ ነው አትሂድ፣ ቴዲ ጋር ሄደን ይሄን ነገር ክሊር ማድረግ አለብን ብዬ ቁጭ ባልንበት ዮኒ አጋጣሚ ደወለልኝ። ነማለ ለምን እዚህ አልተደረገም ሲል አይ ቴዲ አልከፈተም ነበር መጀመሪያ ከፍተን ስለነበረ በዛው ጀመርን የሚለውን ነገር አለና ዮኒ መጣ። ወደዚህ ጋር መተናል። አሁን ጥሩ ነው። እነዚህ ሰዎች ዲል ሲያደርጉት የምርም ፍራኦልም ዲል ያደረጉበት ወይ የራሳቸው ወይ አለ። ፍራኦል እዚህ ጋር አሁን ፐርሰናል እንዳታደርጉት፣ እኔ ማውራውን ነገር ፐርሰናል እንዳታደርጉት። ራዲዮቲው ነው የምናገረው። ሰርቆ የሚወጣ ከማርቲን ቴለር ሰርቆ የሚወጣ አጭበርብሮ የሚወጣ ዘርፎ የሚወጣ ከቴምር ጋር ዲል ሲያደርጉ ተምር ይረዳኛል ብዬ መጥቻለሁ፣ በሰዓቱ እንደዚህ ሆኛለሁ ሚል ጥያቄ አለባት እቺ እህታችን። ይሄን ጥያቄ መመለስ የሱና የሱ ጉዳይ ነው። የመታመን ያለመታመን የፍራኦል ጉዳይ ነው።
ፍራኦል በዚህ ነው የገዛሁት። ዋናው መኪናው ቲለር ማርቲን ቲለር ገብቷል ያልገባም፣ ወይ መኪና ከኦክሽን ተሽጧል ያልተሸጠም፣ ኦክሽን ላይ ገብቷል ያልገባም። መጀመሪያ ባለፈው ስናቆም ይሄን ጉዳይ አልገባም ገብቷል የሚለው ነገር ነው። ትሄድ እየሰማኸኝ ከሆነ ገብቷል አልገባም የሚለው ነገር ነው። ሰው ይሄ መኪና ኦክሽን እንደነበረ ከኦክሽን እንደተሸጠ ከኦክሽን ወጥቶ ፍራኦል ገዝቶት ይሄን መኪና አውጥቶ ለቴምር እንደተሸጣት እኔም ማረጋግጫለሁ። ሌላም ወንድሞች ስልክ ስላለ ደውላችሁ ማረጋገጥ ትችላላችሁ። አንዱ እኔ ያረጋገጥኩት ይሄ ነው። ሁለተኛ የአንድን ስቴት ኦማሃ ነበራስካ ያለውን የመኪና ቪን ነምበር ሳውዝ ካሮላይና ላይ ወይ ወስደ ኖርዝ ካሮላይና ላይ ወይም ቴክሳስ ላይ አምጥተ የገቨርንመንቱ ይሄንን ቪን ነምበር በሰዓቱ አክቲቭ ሊሆን ይችላል፣ አክቲቭ ላይሆን ይችላል። ይሄ መኪና ህጋዊ ነው የሚለውን የተመረተበት ቪን ነምበር አለ። ለምሳሌ ፍራንላይነር ከሆነ ፍራንላይነር፣ ቮልቮ ከሆነ ቮልቮ፣ ኬንወርዝ ከሆነ ኬንወርዝ። ሞተር ካሪየር ያንን መኪና እዛ ስቴት ላይ ሬጂስተር ሲደረግ ነው ቬሪፋይ ሊያደርግ የሚችለው። ሌላ ስቴት ላይ ላያወጣለት ይችላል ያ መኪና ቪን ነምበር እኔ በማውቀው። ግንስ መኪናው መጀመሪያ ሲሸጥ ወይም በአንድ ሰው ስም ያ መኪና ተመዝግቦ ከሆነ ለምሳሌ ቴክሳስ ላይ እኔ መኪና ተመዝግቦ ከሆነ የቴክሳስ ሞተር ቫይክል ሊያውቀው ይችላል። የሌላ ስቴት ግን ካልተመዘገበ ላያውቀው ይችላል። ዲለር ያውቀዋል፣ ምክንያቱም ያመረተው የራሱ መኪና ስለሆነ ያውቀዋል። ሌላ ሳውዝ ካሮላይና ላይ ላያውቀው ይችላል። ሽያጭ ለተባለው መሀሪ ስትጠይቅ ነበር። ሰርቆ የሚያወጣ ዘርፎ የሚያወጣ ይሄን መኪና ከዛ ቦታ ፍራኦል ግን አውጥቶታል። ይሄን መኪና በምንም አይነት አማራጭ አውጥቶታል፣ ለእህታችን ሽጧል። ያንን የሚጠይቀው አካል አለ በሌላ በኩል አይደለ? ህጋዊ ሰዎች አሉ፣ የአሜሪካን ህገ መንግስት አለ፣ ህጉ አለ። በዚህ ጉዳይ ላይ አጭበርብሮም ከሆነ በዛ ወይ ቢጠየቅ የኔ እንትን ነው። ግን እቺ ልጅ ተበድያለሁ፣ ፍራኦል አጭበርብሮኛል፣ የተባልኩት በዚህ ሂሳብ ነው፣ እንደዚህ ትሰሪያለሽ ብሎ አጋስቶኛል፣ ይሄን ስራ አልሰራውም፣ ተጎድቻለሁ፣ በዚህ ነገር የኢትዮጵያ ህዝብ ፍረዱኝ ወይም ፍራኦልን ለምኑልኝ፣ ጠይቁልኝ፣ ፍራኦልን አጭበርብሮኛል ይመልስልኝ፣ አስተያየት ያደርግልኝ ምትል ከሆነ ፍራኦልና እሷ እንዲደራደሩ ማድረግ የኔ እንትን ከቻለ ፍራኦል ግን እኔ እናንተ ክሊር እንዳደረግ ቴዲ አንተ እንደጠየቀው መሀሪ እንደጠየቀው ደውዬ ጠይቄያለሁ። 2000 ሰው ባለበት ፍራኦል ሳይደውል ሙሉ ቪን ተቀብዬ ስልክ ቁጥሩን ተቀብዬ ራሴ ደውዬ አረጋግጫለሁ። እንግዲያውስ ሌላም ነገር ልትሉ ይችላላችሁ። ነገሩን እየጨመርን ከሄድን አሁን እዚህ ጋር ኢንቮይስ ነምበር አለ። ኢንቮይስ ነምበሩን እዚህ ጋር እያየን ኢንቮይስ ነምበር የለም ብለን ለሰዎች የማይሆን ነገር ብናብራራ ሰው እዚህ ጋር ኮንፊውዝ እየሆነ ነው ያለው። ለምን ይህንን ነገር እናደርጋለን? ለምን ይደረጋል እንደዚህ አይነት ነገር? ኢንቮይስ ነምበር አለ። ይሄ ሰውዬ ክሬዲትም ይግዛ 10 መኪናና አንድ መኪና መግዛት ቴዲ ከዲለር ወይም ከኦክሽን 10 መኪና ስታወጣ እኔ አሁን ሻጭ ነኝ፣ ፍራኦል ነጋዴ ነው። የ10 መኪናን ሲያወጣ ለቴዲ ሸጣለሁ፣ ለአየለ ለአበበ ለኤክስ ዋይ ሸጣለሁ ብሎ አይደለም መኪና የሚያወጣው። በራሱ ስም ያወጣና በራሱ ካምፓኒ ስም ያወጣና 10ሩንም መኪና ለሚሸጠው ሰው ግን ስም እያዘዋወረ መሸጥ ይችላል። ገዝቶታል በሱ ካምፓኒ። የገዢ ስም ግን የሚጻፈው ታይትል ላይ አየለ ወይም አበበ ወይ ኤክስ ዋይ የሚባል ሰው ሲመጣ ነው ታይትል ላይ ከታች ስም የሚጻፈው። ፍራኦል ግን በጨረታ 10-20 መኪና ሲገዛ በራሱ ካምፓኒ አድርጎ ገዝቶ ማውጣት ይችላል። you don't have to put the buyer name እዛ ጋር መቀመጥ የለበትም ብዬ ነው እኔ ማምነው፣ እኔም በማቀው። ስለዚህ ይሄ ነገር ኮንፊውዥን እየፈጠረ ስለሆነ ህዝቡ ላይ እቺ ነገር ክሊር አድርገህ አለፍ። መልካም ጊዜ። እኔ በኔ በኩል ጨርሻለሁ። ሌላ ነገር ካለ በሌላ ጉዳይ ላይ ብንመጣ ይሄን ነገር በዚህ ጨርሰ ከልጅ ጋር ያለውን ነገር ከጀምር ጋር ያለውን ነገር ፐርሰናል እንዳታደርጉብኝ እኔ ነኝ ማወራው። ፐርሰናል እንዳታደርጉ ብያለሁ። እኔ የተሰማኝን ነው ማወራው። አንድ ጊዜ ተምር ወደ ታች አሽቀንጥሬ ነው ማወርድሽ። በእናትሽ አንቺ በሌለሽበት እኛ ጉዳዩን እናያለን። እዚህ ጋር ሰዎችን አትሳደቢ። ስርዓት ካላችሁ ስርዓት ያዙ። በነገራችን ላይ ማናችሁንም የምትሆኑ ሰው የምትሳደቡ ከሆነ አወርዳችኋል። ወርዳች ስለ ምግባር ይኖር የጨርስ ሀሳቡን ይስጥ። ጨረስክ ሙሉ? አዎ ህዝብ ይታዘበኝ። ፐርሰናል እንዳታደርጉት ብያለሁ። ቅድም እንዳልኩት ነው መነሻ ላይ የእምነት ክደት ቃል አለ ካለች እህትየውን ከወንድምየው ጋር ከፍራኦል ጋር ወንድማችን እህታችን ናቸው። የምናደራደርበትን ወይ ብንፈልግና አሁንም ወርዶ ተጎድቻለሁ፣ በዚህ ጉዳይ ሞራሌ ተነክቷል፣ ስራ መስራት አልቻልኩም እያለች ነው እህታችን። እሱን አግባብተን የሆነ ነገር ድጎማ የሚያደርግበትን ወይ ብንፈጥር፣ እንደው ትልቅነት ማለት እውቀት ማለት ያንን ብናደርግ ነው። ለኔ የማይሆን ነገር ወረቀት ከወረቀት ጋር እያጋጭን እንደዚህ ነው እያለን አጀንዳ ጭር ስል ማንወድ ሰዎች ሚዲያ ላይ ነገር አምጥተን ስራ የሚሰሩ ሰዎችን ስራም እየሰራን ቴዲ አንተም የራሴ የሆነ ስራ ሊኖር ይችላል፣ ሌሎቻችንም የራሳችን የሆነ ስራ ሊኖር ይችላል። 2 ሰዓት ሙሉ እዚህ ጋር ቁጭ ብያለሁ። ማንም ሰው ፔኒ 5 ሳንቲም የሚከፍለኝ ሰው የለም። ግን ይሄን ነገር ግን የሰማሁትን እውነት ግን ለማሰማት ሰው ቢያውቅ ከክርክር
ነፃ ሆኖ ሌላ ነገር እኮ መልካም ነገር ማድረግ ይቻላል። ጊዜያችንን በአግባቡ እንጠቀም። ይህን ነው የምለው። ቴዲ እኔ ጨርሻለሁ። ሌላ በዚህ ጉዳይ ሌላ ነገር ማውራት አልፈልግም። አንድ ነገር ልጨምርልህ። አንድ ጊዜ አንደኛ በደንብ ማወቅ ያለባችሁ ነገር የከፈት ነው አረቄ ቤት ወይ ጠጅ ቤት አይደለም። ቤት እንዲሞቅ ቤት እንዲቀዘቅዝ የሚባል ነገር የለም። ጉዳዩን ይዘው የመጡት እነሱ ናቸው። ገላግሉ ዳኙን ይሄ ጉዳይ መፍትሄ ያገኝ ብለው የመጡት በራችንን አንኳኩተው ለምነውን የመጡት ሁለቱም ናቸው። በተቻለ መጠን እንደውም ሰዎች ገብተው እዚህ ለመዳኘት እኔም የራሴን ሀሳብ አስቀምጫለሁ። ሁላችሁም ታስታውሳላችሁ። በተለይ አድማጮች፣ የኔ አድማጮች ሁሉን ነገር ታስታውሳላችሁ። ሁለቱም በገቡ ቁጥር ላለፉት 2 ዓመታት እንካ ሰላምታው ስለገቡ ለአንድና ለመጨረሻ ጊዜ ለመቋጨት ነው እያወራን የነበረበት ቶፒክ እንደውም ሌላ ነበር። በመሀል ገብተው ሁልጊዜ ከዚህ ቀደም ፍራውርና ተምር ባሉበት ቦታ ላይ እንካ ሰላምታ አለ። እናንተ ሰልችቷችኋል። እኔ ተናግሬ አላቅም። ባትከተኝ ጥሩ ነው። ተናግሬ አላቅም ቴዲ። ኦኬ፣ አንተ ባለበት እሷ ትመጣለች አይደለም? አንተ እንጂ እኔ ተናግሬያት አላቅም። አንድም ቀን ተናግሬያት አላቅም። ኦኬ፣ ስለዚህ እንካ ሰላምታዎች ነበሩ። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ግን ለመቋጨት ሲባል አሁን ብዙዎቻችሁ ምናልባት ወይ የመሰላችሁ ዛሬ ጠዋት የሆነ ነገር ይዤ ከሰዓት ምረሳ ምናምን መስሏችሁ ነው። እንደዛ አንረሳም። እናንተም እያስታወሳችሁ ነው። የሁለቱ ጉዳይ ከምን ደረሰ በሚል መጣን። ለማስታረቅ ብዙ ሞክረናል። ያልሞከረ የለም። ዮኒ ሞክሯል፣ ተሙ ሞክሯል፣ ማሪም፣ እኔም የራሴን ሁላችንም ሀሳብ ሰጥተናል። እንደውም ከሰጧቸው ሀሳቦች መካከል አንደኛው የተወሰነ ገንዘብ ስጣት ሁሉ ብያለሁ። በእናንተ ፊት አላልኩም ብላችኋል ብያለሁ። ታስታውሱ ነው። ይሄ ስላላስማማቸው ነው እዚህ ደረጃ ላይ ደረስ ነው። አሁን እዚህ ደረጃ ላይ ደርሰናል። የማንንም የዙረት ታሪክ ለመስማት የማንንም የሽለላ ወይ ቀረብቶ ለመስማት አይደለም እዚህ የመጣ ነው። ሀቅ አለ። ሀቅ ያለው ሰው ሀቁን እንዲያወጣና ግራ ቀኙን አይታችሁ ፍርድ እንዲሰጡ ነው። ፍርድ ደግሞ ስንሰጥ እኛ የምንሰጠው ፍርድ የፍርድ ቤት ህግ ነው ምናምን ማለት አይደለም። በወንድማማችነት በእህትና በወንድም ተያይተን እዚህ ጋር የመጨረሻውን ልቦናችን ያሳየንን ነገር እናስቀምጣለን። ይሄን ነው የምናደርገው። በተረፈ ሌላ ከዚህ ውጭ ያልተሞከረ ነገር የለም ለማለት ፈልጌ ነው። አሁን ግን ከዚህ በኋላ የምትናገሩ ሰዎች ማድረግ ያለባችሁ በሀሳቡ ላይ በተነሱ ሀሳብ ላይ ልቦናችሁ ምንድን ነው ያሳያችሁ። እንደው ዝም ብለን ደውለን ጠርተን ዝም ብላችሁ ኑና እዚህ ጋር ተናገሩ ያለንም እንዳታስመስሉት ለማለት ያህል ነው። እናንተ ያሰባችሁትን ልቦናችሁ ያሳያችሁን ነገር የመፍትሄ ሀሳብ ከሆነ የመፍትሄ ሀሳብ እንድትሰጡ ነው። ይሄ ነው ኢንድ ሪዘልቱ ነው። በዚህ አውድ እንድትረዱት ለማለት ያህል ነው። በተረፈ ግን ተምር አንድ ነገር የመጨረሻ ጊዜ ልንገርሽ። በቂ ደቂቃ ሰጥሻለሁ ብዬሻለሁ። ከመጀመሪያ ጀምሮ ሰዎች የሚናገሩት ንግግር ተዋጠልሽም አልተዋጠልሽም አትስደቢያቸው። ማንም እዚህ ለመሰገድ 10 ጊዜ ስሜን ያጫራል። አንዴ ስምሽን እንደየአስፈላጊነቱ ማንም ሊጠራ ይችላል። ስለዚህ አክብረውኝ መጥተዋል። ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። ማንንም መሳደብ አይቻልም። ሀሳብ ካለሽ በሀሳብ ነው። ሰው በግራም በቀኝም ያንቺን የሚደግፍ ሀሳብ ያለው አለ፣ ያንቺን ደግሞ የሚቃረን ሀሳብ ያለው አለ። ስለዚህ ወደ መጨረሻ አካባቢ ላይ ሰመሪ እንሰጣለን። ከዛ በፊት ግን ፕሊስ ይህን በማድረግ ተባበሩ ለማለት ያህል ነው። ከሙሌ ቀጥሎ አካሄድ አንዴ አካሄድ የኔን ዶኩሜንት ሲመታ ስለነበር ኦኬ። ኤኒዌይ ምን አለ መሰለ አሁን ሲሰጥ የነበረው ሁኔታ ምን ሲል ነበር መሰለ? እኛ ታይትሉ ላይ አላልንም። ታይትሉ ላይ የካምፓኒ ስም ይጻፍ፣ የሌላ የጓደኛው ስም ይጻፍ፣ የራሱ ስም ይጻፍ፣ ለምን አልተጻፈም አላልንም። ይሄ ይኸውልህ ፔሮል ብለህ እስካመጣኸው ድረስ የኦክሽን ግዴታ ይጽፉታል። የገዢውን ስም የካምፓኒ ስም ይሁን የግለሰብ ስም መጻፍ አለበት፣ ግዴታ መጻፍ አለበት። ሁለተኛ 100 ትራክም ግዛ 200 ትራክም ግዛ ችግር የለውም። የምትከፍልበት ዶኩሜንት ቼክ ነው፣ ዋየር ነው፣ ካሽ ነው፣ ይጻፋል። ይሄ ህግ ነው። ይህን ሁለቱን ነገር ይሄ ፔሮል የመጣው አላሟላም ነው። ግዴታ ይጻፍበት አይደለም። ግዴታ አልኩ እኮ ኦክሽኑ ሊሰጥህ ከሆነ በምን እንደከፈልከው ያስቀምጣል። ምን ያህል አማውንት ዲፖዚት አድርገህ እንዳወጣኸው ያስቀምጣል። ሙሉን ከከፈልከው ደግሞ ፉል አማውንት ብሎ ያስቀምጣል። በምን እስከፈልከው በቼክ ነው፣ ኤሌክትሪክ ዋየር ነው ያረከው፣ በካሽ ነው የከፈልከው ደግሞ ያስቀምጣል። ሁለተኛ ባየር ኔም ይሄ ታይትል አይደለም። ይሄ ከኦክሽን የተገዛበት ፔሮል ነው። ባየር ኔም
ማን እንደገዛቸው ከታች ይጽፋሉ። ስለዚህ እዚህ ላይ ነው የምናወራለን ነው። አሁን እኛ የምናወራውና የታይትሉ ነገር አታገናኙት። ለምን ዶኩሜንት ተብሎ ስለመጣ ነው። ይሄ ደግሞ አይደለም ቴዲ፣ የኔ መኪናዎችን የገዛህበትን ማረጋገጫ አምጣ። ቴዲ ለምን አትልክለትም? ባየር የሚለውን ላክለት አለ እኮ ማሪ ይላክልህ። ኦኬ ፊራ ስላላየሁ ሁለተኛውን ቮይስ አለ አላከልህም። ኦኬ እኔ እኛ የወጣው ዶኩሜንት ነው እኛ የምናወራልን ነው ካለ ደግሞ ግማሽ የደረሰ ለዛ ነው ማሪ ይልክላል። የመጀመሪያው ነገር እሱንም ማየት ያለብን ነገር ሊኖር ይችላል። ኢንቮይስ ሲወጣ አንደኛ የሚወጣው በሁለት ፔጅ ነው ወይ፣ ሁለተኛ አወጣጡንም በደንብ ይዩት። እያጠራ ልንሄድ ነው፣ እያጠራ ለመሄድ ነው። እኔ ፍራውን ከተምር በላይ ለእኔ ጓደኛዬ ነው አይደለም። ስለዚህ እዚህ ጋር ፍራውልን ግን ነፃ የሚያወጣው የራሱ ሀቅ ነው። እናንተ ምንም ስለተደረገ ስላልተደረገ ሳይሆን ፍራውልን ነፃ የሚያወጣው ሀቅ አለኝ ብሏል። ተምርም ሀቅ አለኝ ብላለች። ሚዳኘን ያላቸው በእጃቸው ያለ ሀቅ ነው እንጂ ከማንም ጋር ያለፈ ግንኙነት ስለሌለን አይደለም። እያንዳንዱን ነገር ቼክ አድርጉ። ሁለተኛውንም ኢንቮይስ ቴሌግራም ላይ ጽፌላችኋለሁ። ቼክ በምታደርጉበት መንገድ ቼክ አድርጉ። እኔም ቼክ አድርጌ ወደ በኋላ አካባቢ ወደ አንተ ልምጣ። ኦኬ ቴንክ ዩ። እኔ እኮ መሀል ላይ ስለሆነ ሌሎችም ልንሰጥ እኔ የምላለሁት ያ ነገር አለ። መሀል ያሉህን መኪናዎች በምን ክፍያ እንደፈጸምክ ከባንክ አምጣልኝ ካልከኝ እኔ በሙሉ ነገር ፕሪንት አድርጌ ላመጣልህ እችላለሁ። ስለዚህ ይሄ መኪና ይኸውልህ ከ40 መኪና ጋር ይገዛ ከ30 መኪና ጋር ይገዛ ገብቶሃል። የተፈጸመበት አንደኛ ነገር ያስፈልጋል። ሁለተኛ ነገር ደግሞ ይሄ መኪና የራሱ ፕራይስ እንዳለው ገብቶሃል። ክፍያ የተፈጸመበት ደግሞ ዶኩሜንት ያስፈልጋል። ኢዚ እኮ ነች፣ አለቀ። በባንክ ከሆነ በቼክ ከሆነ አለ ኮፒው እንዳለ ባንክ ላይ እሱ ፕሪንት አውት ተደርጎ ይምጣልንና አለቀ ጉዳዩ። ከዛ ፊራ ነፃ ይሆናል። ምን ከሰው አልኩ እኮ ይሄ ፌደራል የሰጠን ዶኩሜንት ሮንግ ዶኩሜንት ስለሰጠን እኛ ከፌደራል ጋር እንያያዛለን። ችግር የለውም እኮ በምንድን ነው የተከፈለው አካውንት እኔ በዚህ ነው የከፈልኩት ይሄው ፕሪንት አውት ብለህ ፖስት ማድረግ ነው አለቀ። ከዛ በኋላ ሰው ማውራትም አያስፈልግም። ክፍያ የተፈጸመበትን ዶኩሜንት በቃ እሱ ነው የምንፈልገው እኛ። ይሄ የተገዛበት ይሄ ፕሮሰስ የተጨረሰበት how much the price everything አይተናል። ኖ በምንድን ነው የተፈጸመው? በምንድን ነው ይሄ መኪና ግዢ የተፈጸመው? በየትኛው አካውንት ነው? ስለዚህ ፊራሱ ካለ ፕሪንት አውት አድርግና ለጥፍልን አለቀ። አካውንት ነምበርን አጥፋው ከፈለክ ማንም ሰው እንዳያየው። ግን ይሄ መኪና ክፍያ የተፈጸመበት የባንክ ኤኒ ፕሪንት አውት አድርጋ አሳየን። ኦልሬዲ እኔ ከ10 ዓመት በፊት የገዛሁትን በባንክ አድርጌ በቼክ የከፈልኩበትን ባንክ ሄጄ ፕሪንት አውት አድርጉልኝ ብላቸው ያወጡልኛል። ስለዚህ የዚህ መኪና የተገዛበትን የባንክ ስቴትመንት ይሁን ትራንዛክሽን የተፈጸመበትን እሱ ነው የምንፈልገው፣ የኔ ጥያቄ ማለት ነው የሚቻል ከሆነ። ቴንክ ዩ። እሺ አንድ ነገር ለመጨመር ሁለት ሪሲት ላይ አንድ ነገር ብዥታ እንዳይፈጠር ሁለት የመጀመሪያው የዲፖዚት ሪሲት አለ። የመጀመሪያው ቅድም እኔ ያሳየው ማለት ነው። ገና ቢድ አድርገህ ስታሸንፍ የሚልኩልህ ቢድ ነምበር ምናምን አለ አይደል? አንድ ጨረታ መጀመሪያ ላይ 5000 ስለምታስይዝ $5000 ይዘህ ከዛ በኋላ ነው ትራክም ግዛ ትሬለር ምንም ግዛ። ከዛ በኋላ ደግሞ ሁለተኛ ፋይናል ኢንቮይስ ፋይናል የከፈልክበትና እንደውም ምን ይልሃል within 20 days ወይ ደግሞ በዚህ ናህል ቀን ውስጥ ከዚህ እዚህ መተህ ማንሳት አለብህ። ያ ካልሆነ በየጊዜው የናህል ቻርጅ እናደርጋለን ይላል። ስለዚህ ሁለት ሪሲት ነው የሚኖረው። እኔ በኔ ኤክስፒሪየንስ ነው ማለት የመጀመሪያው ዲፖዚት ያረከበትና ማሸነፍን እንደውም ኮንግራቹሌሽን ምናምን ብለው ይነግሩሃል። ሌን ደግሞ ደሬስቱ የመጨረሻውን ክፍያ ከፍለ በዚህ ቀን አንሳ የሚል ይመጣልሃል ማለት ነው። ስለዚህ እሱን አድርግ። እኔ ልጆቼ ላነሳ ነው መልሳለሁ። ቴንክ ዩ። ኦኬ አሁን ምንድን ነው ይሄኛው? እንግዲህ ይሄኛው እዛው ላይ እኮ ተጽፏል። ይሄኛው ሙሉ ገንዘብ ባትከፍልም ሊሰጥ የሚችል ኢንቮይስ ነው። ንብረቱ ያንተ የሚሆነው ሙሉ ቀሪውን ከከፈልክ ነው። በ14 ቀን ውስጥ ካልከፈልክ ይሄ ኢንቮይስ ወይም ደግሞ ያስቀምጥከው ዲፖዚት ወይም ዳውን ፔመንት ገቢ ይሆናል ይላል። ስለዚህ ይሄኛውም በማንኛውም አይዶ ነው። እናንተ ካላችሁ እዛ ታርሙኛላችሁ። እዚህ ጋር ተጽፎ ያነበብኩትን ነው የምነግራችሁ። ይሄ ፉሊ ፔይድ ስለሆነ የተሰጣችሁ ኢንቮይስ አይደለም። ይህንንም መጨረሻ አካባቢ ላይ ተደበስብሳ የተጻፈ ጽሁፋለች። እሷን በደንብ እዩዋት ለማለት ያህል ነው። እነዚህን እያጠራን እንሄድና መጨረሻ ላይ እንደ ሪዘልቱን ደግሞ አብረን የምናየው ይሆናል። ከማሪን ከልብ ነው ማመሰግነው። ከማሪ ቀጥሎ
ወደ ፍራኦል እንሂድ። ፍራኦል በተነሱ ሀሳቦች ለአንተ የምትለው ካለ እድሉን ልስጥ ለአንተ። ኦኬ አመሰግናለሁ። ግን ቴዲ አይ ቲንክ ሶ በድፍረት መናገር የምችለው ኢንቮይሶቹ የምታውቃቸው አይመስለኝም። ምክንያቱም ኦክሽን ማለት ጨረታ መኪና ስትገዛ ሙሉ ብሩን ስታስገባ ነው ሪሲት የሚሰጥ ትራኩን ራሱ ከግቢ ይዘህ የምትወጣ አንድ ማለት። ሁለተኛ እዚህ ጋር አካውንት አሳይ ምናምን፣ እኔ አካውንቴን ለምንድነው የባንክ አካውንቴን እያወጣው ማሳየው? አላሳየም። እሱን ግን እዚህ ጋር ሬስፔክት ስላደረግኩ ነው ኢንቮይሱን። ታይለር ማርቲን ቅድም በቪዲዮ ሳሳይ ነበር፣ ለአንተ ማሳይቻለሁ። ግቢ ውስጥ ሄጄ እነሱ ጋር ሄጄ አነጋግሬያቸው ኢንቮይሱን ላኩልኝ እንደገና ብዬ ኢሜል አድርገውልኝ የተላከበትንም ኢሜል ልኬልሃለሁ። ገብቶሃል ቴዲ? ልኬልሃለሁ። ስለዚህ ይሄ መሀሪ ለምሳሌ ኢንቮይሱ ደርሶታል። እኔ ወንጀል እኮ ነው፣ ኢትዮጵያ እኮ አይደለም ይሄ። እንዴት ነው ፌክ ሪሲት ምን ለማድረግ ነው ፌክ ሪሲት የማቀርበው? ዲስ ኢዝ ወንጀል እኮ ነው። አሁን እኔ ሪከርድ እያደረግኩት ነው። ፌክ ነው ሪሲቱ ተብሎ ራሱ መነሳቱ ለእኔ በጣም ጥሩ ነው። ቴንክ ዩ። ሪሲቱ ፌክ ነው መባሉ በጣም ለእኔ በጣም አሪፍ ነው። ምክንያቱም ያቀረብኩት ሪሲት ራሱ ዲናይ ነው የተደረገው ማለት ነው። አካውንት ባሳይ ደግሞ ይህ ብር እያለ ለምንድነው ታዲያ ነፃ ማታደረግላት ሊል ማለት ነው ቀጣዩ ንግግር። ግን ልል የምፈልገው ምንድን ነው ትራኩ አንደኛ እሷ ታይትል የሚለው ለምሳሌ ቴዲ መኪና ገዝተህ ታውቃለህ ካናዳ ውስጥ? ኦኬ ዩዝድ መኪና ስትገዛ ኢቭን ዩዝድም ግዛ አዲስ መኪና ስትገዛ ታይትሉ የሚለው የካምፓኒውን ስም አይደለም። ለምሳሌ ቶዮታ ካምፓኒ ከሆነ የካምፓኒውን ስም አይደለም የሚጠራው፣ የተገዛበት ሰውዬ ታይትል ስሙ አለ ላው ላይ። አንተነ ይዘህ ሄደህ እነሱ ቢል ኦፍ ሴል ይሰጡሃል። ይዘህ ሄደህ ስም የምትቀይረው አንተ ነህ ነው አይደለም? እኔ ብራንድ ኒው የገዛሁት ብራንድ ኒው ስትገዛ የሚጠራው የማንን ስም ነው? የዲለርሺፑን ነው የሚጠራው። ስለዚህ አሁን አንተ ደግሞ መኪናውን መልሰህ ብሸጠው ዩዝድ መኪና የሚገዛው ሰውዬ ቴዲ የሚለውን ስም ነው ይዞ የሚቀመጠው። ለምን ሲባል ዲለሩ ወደ ራሱ አያዞርም። ኪፕ ያደርገዋል። ታይትሉን ከአንተ ይወስዳል፣ ብሩን ይከፍልሃል፣ ከአንተ ይወስዳል። ገዢ ሲመጣ የሸጠበትን ቢል ኦፍ ሴል ይሰጠና ካውኒ ስትሄድ ለምሳሌ የመኪና ታይትል የምትቀይርበት ቦታ ስትሄድ ቢል ኦፍ ሴል እና ታይትል ይዘህ ትሄዳለህ። ታይትሉ ላይ ትፈርማለህ። ጀርባው ላይ ትፈርምና ገዢው ባየር የሚለው ይፈርምና ይወስዳል ማለት ነው። ከዛ ታይትሉ የሚለው ፍራኦል አይደለም የሚለው እሱ ታይትል ነው። ታይትሉ ምንድን ነው? ዩዝድ መኪና ስለሆነ የመጀመሪያ ኦነሩ ነው የሚቀመጥበት። ከዛ ገዢው ሲመጣ ሄዶ ይቀይራል እንጂ መኪኖቹ ወደ እኔ እየተቀየሩ ወደ ሌላ ሰው እየተቀየራለ። ይሄ አሰራሩ ነው። ገብተዋል? አሰራሩ ነው። ሌላ ቀደም በስሙ የኔ አይደለም የፍራኦል አይደለም የሚለው ባየር የሚለው ደግሞ ሁለተኛው ላይ ቢል ኦፍ ሴል የሚለው ላይ ሳያሳይ ቢል ኦፍ ሴል የሚለው ላይ ተቀምጧል። ባየር የሚለው ማለት ነው። አንደኛ ፍራኦል ተብሏል። የኔ ካምፓኒ ስም ተቀምጧል፣ እዛ ቁጭ ብሏል። ሁለተኛ ሪፍሬሽ እንዲሆን ራሱ ነው። እኔ ዛሬ ኢሜል አድርጉልኝ ብያቸው ኢሜሉን ራሱ ስክሪንሻት አድርጌ ልኬልሃለሁ። የእነሱ ኢሜል ስልካቸው አለ ምናምን። ይሄ ወንጀል ነው። አሁን አንተ ያልከው ሚስ ምናምን ይላል። ይሄ ወንጀል ነው ቴዲ። ምክንያቱም ያለንበት ህግ የሚከበርበት አገር ነው። ስለዚህ ሪሲቱ ትክክል አይደለም፣ ከኦክሽን አልተገዛም። መጀመሪያ ትራኩ ኦክሽን አይደለም፣ ዋጋው ልክ አይደለም አላችሁ። ዋጋው ደግሞ እንደውም እሷ ከገዛችበት ዲስካውንት አድርጌላት ሳመጣ ዲስካውንት እንደተደረገላት ስታቅ ምን አለች? እንደገና ትራኩ 3 ዓመት ምናምን ሲሰራበት ነበር። እንዴት ነው ትራኩ ያለ ታይትል የሚሰራው? ማሪ እንግዲህ ኢዝ ትራክ ድራይቨር ነው። ትራክ እንዴት ነው ያለ ታይትል፣ ያለ ዲኦቲ ነምበር፣ ያለ ዲስፓቸር፣ ኢቭን ያለ ላይሰንስ እንዴት ነው የሚሰራው? በመንፈስ ነው የሚሰራው? በምንድን ነው የሚሰራው? ማሪ ይህን እንድትመልስልኝ ይፈልጋል። ምክንያቱም 5 ወር ሲሰራበት ነበር አለች። አንድ ሁለተኛ ቴምር ግማሽ ብር ከፍላ ኢትዮጵያ ነው ሄደችው። እሷ እንደምትናገረው ሳይሆን ትራኩን መልቀቅ አልችልም ካልተከፈለ፣ ሙሉ ብር ካልተከፈለ እንኳን የኮሜርሻል ትራክ ይቅርና ትንሽ መኪና ሳይክል አትለቅ። ተው ሳይክል፣ ጫማ አትወስድም ከሞል ሙሉ ብር ካልተከፈለ። ኦክሽን ማለት ደግሞ ብር ካልከፈልክ ከግቢ ይዛ አትወጣም፣ አይቻልም።
በ9 ቀን ውስጥ በ14 ቀን ውስጥ ብሩን መክፈል አለበት። ሙሉ ብሩ መከፈል አለበት። ተከፍሎ ነው የሚወጣው እንጂ ትራኩ ሳይከፈል አይወጣም ትራክ። ስለዚህ እኔም ደግሞ ሳይከፈል ትራክ አልሰጥም የትኛውም ቦታ ላይ ማለት ሳይከፈል እንዴት ብዬ ነው ትራክ ይሰጣል? አንድ ጊዜ ሶሪ በመሀል ስለገባው ከሞዴሬተሮች እኔ በጣም የሚያስጠላኝ ወይ በራስ መተማመን የላችሁ። እኔ የቤቱ ባለቤት እኮ የሰደቡኝ እኮ ማንንም የሚታል አደረገ። እኔ የቤቱ ባለቤት ከፈለጉ በእናቴ ዙሪያ ከፈለጉ የፈለጉት ስድብ እየሰደቡኝ ያውቃሉ። አድማጭ ተመልካቾች አንድም ሰው ሚዩት አላደርግም ብሎ ካላደርጉ ለምንድነው ሚዩት የምታደርጓቸው? ሀሳባቸውን በነፃነት ይስጡ። አንስ የምትፈሩት ነገር ከሌለ በስተቀር ስድብ ሆነ ምንም ሆነ። ስለዚህ እኔ ቤት ያሉ ሞዴሬተሮችን ወደ አድማጭ ተመልካቾችን ማናቸውንም ሚዩት እንዳታደርጉ፣ ብሎክ እንዳታደርጓቸው። እኔን እንኳን የመስደብ መብት አላቸው። በቃ አለቀ። ስለዚህ ይህን ነገር ያለው ሚዩትና ብሎክ የማድረግ እንትናችሁን የሰጧችሁን ሰዎች አንስቻለሁ። ቀጥል ፍራውል። ማያዣ በቼክም ልትከፍል ትችላለህ። በቼክም ልትከፍል ትችላለህ። አንዴ እኔ ላውራ ቴዲ። ምንም አልተግባባንም። እኔ እኮ ማውራውና እናንተ ምትል ቴዲ አንዴ ላውራ። ደውዬላቸው ነበረ። እኔ ቴዲ የደወልኩት ግን እንደተራ ሰው ሳይሆን ጠበቃ ነኝ ብዬ ነው የደወልኩት። የደወልኩት ሙሌ ከደወለ በኋላ ነው። ሙሌ ሲደውል ፍራውል ቤት ከታች ነበርኩኝ። ሙሉን አዳምጫለሁ። አማውንቱን ሲነግሩት ምናምን እና እኔ ደውዬ ይቅርታ አድርግልኝ፣ ያው አልብን አሜሪካ ፎር ዘ ፓስት 22 years ስለዚህ ሲስተሙን አውቀዋለሁ። ባየር ነምበር የሚባል ነገር አለ፣ በዛ ማውጣት ይችላሉ። ቢን ነምበር ደውላ ያገኘው ውጤት ምንድነው? አዎ ከዚህ ተገዛም ነው ልነግርህ ነው። እኔ በቢን ነምበር መግባት አልፈለኩም፣ ምክንያቱም ሰው አስቀምጦ ሊሆን ይችላል፣ ላያስቀምጥ ይችላል። እሷም ላክ ነው የሚያውቀው። ስለዚህ እኔ የገባሁት በባየር ነምበሩ ነው። በባየር ነምበሩ ምንም አይነት ሲስተም ላይ እንደሌለ ነው የተነገረኝ። እየመጣች ምንም ሲስተም ነበሩ። አንተ ራስ እየለጠፍከው ቮይስ እንትኑ ቮይሱ ቴሌግራም ላይ ባየር ነምበር አለለ 0038 ምናምን የሚል። እሺ ወደ አንተ እንመጣለን። አሁን እዚህ ጋር ይሄ ነገር እንዴት ነው? አሁን እዚህ ጋር ሙሌ ደውዬ አረጋግጫለሁ። መደወል አንዳንድ ሰዎች የሚጠየፉት ለዚህ ነው። በነገራችን ላይ አድማጭ ተመልካቾችን በጣም ነው የማከብረው። ያላየነውን አንግል ያሳዩናል። መደወል ፕሮስ ኤንድ ኮንስ አሉት። በመደወል ታማኒ መረጃ ለማግኘት ይቻላል፣ ታማኒ ያልሆነ መረጃ ማግኘትም ሊቻል ይችላል። ስለዚህ ሙሌን ስሰሙ ሁለት አይነት እንትን ሰምታችኋል። አሁን እየጨመቀን እንመጣለን። ሙሌ ደውዬ አዎ ከዚህ ነው የተገዛው ብለውኛል ደውዬ ብሏል በእናንተ ፊት። ከታች ላውጋቡ ደግሞ ይቅርታ አድርጉልኝ ደውዬ ሲስተም ላይ የለም ብለውኛል። ስለዚህ ቀሪውን ምንድነው የምታደርጉት? ቀሪውን የምታደርጉ ሰዎች እናንተ የራሳችሁን እንትን እያደረጋችሁ ፍራውልን እናስጨርሰው ነው ወደ እናንተ እመጣለሁ። አንዴ ፍራውል ይጨርስ ጨርስና እኔ ልወጣ በመሀል ስለገባ ፍራውል ይጨርስ። ቆይ ባክኤንድ ፎርስ ከታች ላውጋው። እሺ ጨርሻል። ከዛ ወደ ፍራውል እመጣለሁ። ኦኬ ጨረሰ። ማነው ላውጋው ነው ያለው? ላውጋው አልጨርስም። ላውጋው ጨርስ እስኪ አጠቃላይ ሂደቱን ለአድማጭ ተመልካቾች ንገራቸውና ወደ ፍራውል እመጣለሁ። ያው እንደተናገርኩት እኔ የደወልኩት ጠበቃ ነኝ ብዬ ነው፣ ሬጉላር ብዬ አይደለም። ክላይንት ያለች ዲስፒት ለምን ቪን ነምበሩን ለምን መናገር ፈራ?
ምክንያት ቪን ነምበርህን አለኝ አይ ቢ ኤብል ቱ ቴል ዩ። ግን አንተ ሰው ብታስቀምጥ በቪን ነምበሩ ይሄ ቪን ነምበር ሲባል ይሄ ቪን ነምበር እንደዚህ ብለው ሊነግሩኝ ይችላሉ። አይ ካንት አም ሶሪ። ነገር ግን ባየር ነምበር ከሆነ ደግሞ they can be able to identify። ኦኬ ባየር አንዴ ግልጽ እንዲሆንልኝ ለአድማጭ ተመልካቾች ግልጽ እንዲሆን አሁን በባየር ነምበሩ እስከሚመስለኝ ኦክሽን እሱ ዩዘር ኔም እና ፓስዋርድ አለው ሎጊን ብሎ መግባት ይችላል። ባየር ነምበሩ ሌሎች ትራኮችን ለመግዛት የሚያስችለው ነው ወይስ ስፔሲፊክ ለሆኑ ትራኮች ብቻ የሚውል ነው? ሌሎችንም ትራኮች ቢገዛ በዛ ሊስቱ ላይ ይመጣልሃል። ኦኬ ቆይ ወደ አንተ ልመጣ ነው። ባየር ነምበሩን ነግረሃቸው ምንድን ነው ይሄ ሰውዬ ትራክ ከዚህ ገዝቷል ያልከው ወይስ ስፔሲፊካሊ የትራኩን ስም ነግረሃቸዋል? ባየር ነምበርህን ንገረኝ አለችኝ። ባየር ነምበሩን አንተ ቮይስ ያስቀመጥከው ቮይስ ላይ ነገርኳት። ሲስተም ላይ የለም አለችኝ። ከዛ በኋላ ወደ ሁለተኛው ኬዝ ሄድኩኝ። ኢንቮይስ ነምበሩ ነገርካት? ኖ ባየር ነምበሩ እና ቮይስ ነምበር ባየር ነምበር አለ እዛ ላይ ከገባ 003 ብሎ ያለበት። አሁን እኛ እየሰማን ይደውል ቴዲ፣ እኛ እየሰማን እዚህ ጋር ባየር ነምበር 0028348 ቴዲ በእግዚአብሔር ህዝብ ባለበት አሁን ይደውል፣ ወይ እኔ ልደውል ወይ ሌላ ሰው ዮኒ ማኛ ይደውል። አሁን ይደውል፣ ራሱ ይደውል። በጣም ኢዚ ነው። እሺ ኮምፕሊኬት አታድርጉት ነገሩ። ኢዚ ነው። ለምን መሰለህ ውሸትም ከሆነ ይጠራል፣ እውነትም ከሆነ ይታወቃል። ችግር የለም። ቴዲ አሁኑኑ ከአካውንቴ ላይ 150 ሺውን አስተላልፍላታለሁ። ህዝብ እያየ አሁን ይደውል። አም ሲሪየስ። ስክሪንሻት አድርጌ እኔ መላክ እችላለሁ። አሁን ስፒከር ላይ አድርግና ደውል። ራስ ደውል። እየሰማኝ ቴዲ አንተ ደውል ራስ። እኔ እዚህ ካናዳ ብቻ የሚሰራ ሁለተኛ ስልክ ከዚህ ውጭ መደወል አይችልም። ቆይ አይደውልም። እኔ ለምሳሌ እኔ ብደውል ምን ይላሉ መሰለህ? ቆይ በቪዲዮ ይወጣል። ዮኒ ጋር ወዳጅ ስለሆነ ተነጋግረው ነው። 30 ደቂቃ ስላለ ዘርዓ ያዕቆብ ደውል። ዘርዓ ያዕቆብ አሁኑኑ ይደውል። ማነው ዘርዓ ያዕቆብ አለ? አዎ ዘርዓ ያዕቆብ አለ። በቃ ይደውል። እሱ እንደውም እኔን አይወደኝም፣ እንደውም አይወደኝም እሱ። ፍራው ላይ መቸው ተምርም ተስማማ። ተምር ማን ይደውል? ዮኒ ቶሮንቶ ይደውል። በቃ ዮኒ ቶሮንቶ ደውል። ሁላችንም ሁላችንም። ኦኬ ቶሮንቶ ደውል። ይደውል። እኔ መፈረዳችሁብኝ ወረደ። አዎ ደውልና ቼክ አድርግ። ስፒከር ላይ አድርገው ዮኒ። ጂዘስ ክራይስት። ኦኬ ቁጥሩ ስንት ነው? ኦኬ ቁጥሩ ልንገርህ። ቴዲ እንደውም ጉግል አድርገህ ቁጥሩን ስጣቸው። ጉግል አድርግና አንተ የሰጠኝን ሰጣቸው። ለምን ጉግል አድርገው ሌላ ነምበር ነው እንዳይባል። አይ ራሱ የሰጠኝ ቁጥር ስላለ 1-800 6548280 እንትን በለው ቪ ነምበር ምናምን ሬዲ አድርገህ በለው። ቴዶ ንገረው ላይ ሆነ። Afternoon, Taylor Martin. Hi. Hello. Good afternoon. How can we help you? How are you? How you doing? I would like to make an inquiry. I was wondering, can I check a truck purchase from you like recently? Do you mean like check the VIN number or check on if it's paid for, or what can we do for you today? It's been purchased from you. Purchased. Okay. Yeah. What is a good phone number to reach you back on? I'll get this to our title department and they'll contact you. Are you able to check it right now? Just I don't have time. I don't actually have access to that myself, so I'd have to get the information to our title department and they can look into it and give you a call back or email you, whatever you prefer. Teddy, የቆየ ነው ይበላት ቴዲ። የቆየ ነው ይበላት። This happened a long time ago. Like, I just want to verify if the truck was purchased from you, and I would like to go ahead and purchase it. Like, can I give you a VIN number or buyer number? Yeah, please do. Okay.
VIN number is that. Go ahead with that whenever you're ready. Buyer number now. Buyer number. Okay, buyer number is 002835. 45. Okay, and then what's a good phone number to reach you at, or do you want us to email you that information? Aren't you able to tell me right now? I don't have access to that myself, so what I'm going to do is get this information to our title department, and they'll contact you back on that. Do you have a good number to reach you back on, or do you want us to email you, or what? ትራንስፈር አድርጊ ለነሱ ጋር በላት ትችላለች ወደ ታይትል እንትኖች ጋር ትራንስፈር ማለት What's a good email address? Okay, Jonas, YONAS. YONAS? G101. No, she didn't spell it right, bro. YONAS. Yeah. YONASG101@gmail.com. Perfect. All right, we'll get back to you, no problem. When would you get back to me? Shortly, I'll have to get this information to our title department. ዮኒ ለምን ትራንስፈር አድርጊ? Can I give you the truck information? ትራንስፈር አድርጊኝ በላት ወደ ታይትል እንዴ አንዴ ሙሉ ዝም በል። Okay. Hello? ትራንስፈር አድርጊ በላት ትችላለች። ዘግተዋለች. So she said she can't try, she's gonna get back to me. አሁን ከዚህ ነው የተረዳው። እኔ እኮ እዚህ ጋር ልናገር ነበረ የሆነ ነገር ልነበረ ወደ ወይኔ ምጣሽ ይሄ ከታይለር ማርቲን ከተገዛ like I don't know ፍራውል አንድ ጥያቄ ላንተ like ነው እዚህ የመጀመሪያ ትራካ አይደለም አይደለ? ከዚህ ቤት ብዙ ገዝተሃል መቼም። ያ ኦኬ ሶ ለምን እዛ like ነው ሎጊን አድርገህ like ነው በዛን ቀን የተገዛበትን እንትን ማሳየት አይቻልም? ሎጊን አድርጌ እኮ አሳየው እኮ አናምንም አሉ። አካውንቱ ላይ እኮ ገብቼ አሳየው። ኢንቮይስ አለ እዚህ ልኬለታለሁ። ኖ ሎጊን አሁን አረ ሎጊን አድርገህ ላይቭ ላይ like ነው ይሄው ቀን በዚህ ቀን የተገዛው የትራክ ምናምን ብታሳይ እኮ that's good enough። አላምንም አሉ እኮ ቶሮንቶ አላምንም አሉ። ዮኒ ምንድነው ሎጊን አድርጌ ማሳየው? ዮናስ ሚለው ሚስ አንደርስታንድ ተፈጥሯል። አሁን እዚህ ጋር ላይቭ ገብተህ ሎጊን ብላ ሳይተህ ፐርቼዝ ሊስትን ለምን ለማታሳየኝ? ሶዛት የገዛህበት እሱን ላሳያችሁ ታምናላችሁ? እሱን አሁን ዌብሳይቱ ላይ ገብተህ ያ ሎጊን አድርገህ በዚህ አሁን የተገዛበት ቀን እንትን ያለበትን በሙሉ መረጃ because እዛ ጋር ይኖራል for sure like you know ስትገዛ ኮንፈርሜሽን ምናምን ይመጣልሃል። ኢሜል አለ በዛን ጊዜ የሚላክል ኢሜል አለ። ኮንግራቹሌሽን እሺ በትልቁ ታረገኝና ቆይ ልቆም እየነዳን ነው። አንድ 1 ሚኒት ኤግዚት ልቆም እና ከዛ ኢሜላቸውን ታያለ እነሱ የላኩበትን ስልካቸው ኢሜላቸው ላይ ያሳያሉ። ከዛ በኋላ አካውንቱ ባየር ነምበር የሚለው የኔ ነው። ከዛ ትራኩ ኦክሽን ላይ እሱንም አንተ ነው የሰራው በሉኝ። እኔ አሜሪካን እኮ ከትራምፕ ቀጥሎ እያስተዳደርኩ ነው። ችግር እኮ አሁን እንትን እንደዛ አይደለም ያለው። በደንብ ላስተካክለው። ዩዘር ኔምን እና ፓስዋርድን ተጠቅመህ ዌብሳይታቸው ላይ ሎጊን ብለህ ግባና የገዛውን ትራክ ይኸው በዚህ ጊዜ 2022 ላይ የገዛው ትራክ ይኸው ቁጭ ብሎላችኋል ብለህ አሳየን እያለ ነው እኮ። ላሳያችሁ ነው። one second ልበልና እኔ ልውረድ። የአሁኑ ያየነው ትክክለኛ ቮይስ ከሆነ ያ ማለት ታክስ የሚሰሩበት ነው አይደል ዮኒ? አሚን ቴዲ ታክስ የሚሰራበት ነው። ገቨርንመንት ታክስ እና ፌደራልም ታክስ ምናምን የሚሰሩበት ነው። የ145,000 6% 7,000 ቴዲ አሁን ትልቁ ላይ አድርገኝ። አንተ ላውጋ አንተ እዚህ ምንም የምታውቀው ነገር የለም። ትልቁ ላይ አድርገኝ። እሺ ትልቁ ላይ ዝም ብላችሁ የማታውቁትን ነገር አታውሩት። ኦኬ አሁን ለምሳሌ ይታያል። ለምሳሌ ጂሜል ላይ ልግባና አሁን የነሱ ኢሜል ላይ ስገባ ጂሜል እዚህ ጋር መጥቼ ኢምፖርታንት ላይ ስገባ ይሄ የነሱ ነው። እሺ ይሄ ነው የላኩልኝ ማለት ነው። ይታያል ይታያል። እንደ ራቅ ሲል ይታያል አይደል? ኦኬ ከዛ ከፈትኩት አንዴ ቴዲ ሰጥ በለ እያስረዳው ስለሆነ ኢንተራፕት አታርገኝ። አሳየን ትላለህ።
እዛ ኦኬ፣ ይሄ ኢሜይላቸው ነው። ታይለር ማርቲን ነው የሚለው። አድሬሳቸው አለ። ሙሉ እንትን ከሆነ ይኸውላችሁ አድሬሳቸው አለ። ቆይ እንደዚህ ጋር ላድርገው መሰለኝ፣ እንደዚህ ላድርገው መሰለኝ። ኦኬ አየው፣ ታይለር ማርቲን አለ። ከዛ ይሄ ቪን የትራኩ ምናምን ቪን ነምበር ነው እዚህ ጋር ያለው። ይሄ የትራኩ ቪን ነምበር ነው። ከዛ በኋላ አድሬሳቸው ኦፊስ እንትናቸው አለ። ስልካቸው እዛ ጋር አለ። አየው ይታያል። ሆኒ አሁን ይታያል። እንደዚህ ራቅ ሳረገው ይሄ አዲሱ ኢሜል ይሄ አዲሱ ኢንቮይስ የመጣበት ነው አይደለ? ቆይ ይኸው አድሬሳቸው አለ አይደል? ስልካቸው አለ ምናምን። ከዛ በኋላ ከፍተዋለሁ። ከዛ እዚህ ጋር ኢንቮይስ ይሄኛው አለ። ከዛ ሁለተኛው ቢል ኦፍ ሴል ኢንቮይስ አለ ማለት ነው። ሁለት ይሄ ከየት ነው የላኩት? እነሱ ናቸው። ኦፊስ ነምበራቸው አለ ምናምን። ከዛ አካውንታቸው ላይ ነው የምንገባው። አካውንት የኔ አካውንት ላይ ማለት ነው። ኦኬ ጉግል ላይ ገባና ታይለር ማርቲን ኦክሽን ገባለሁ። ታይለር ማርቲን ኦክሽን ላይ ገባለሁ። ከዛ በኋላ ሎጊን እላለሁ። እያያችሁ ነው አይደል? ሎጊን እላለሁ። ከዛ ሎጊን ስል ኢሜል አስገባለሁ እዚህ ጋር። ከዛ በኋላ ጄፍሮ ፓስወርዱ እንዳታዩት። ከዛ እስከዛ ቴሌግራም ላይ ጥያቄ ጽፌላችኋለሁ። እዚህ ጋር ይመጣል። አንተ እስከዛ የፈለግ ቴሌግራም ላይ ሂዱና ፓስወርዱን ነው አፕዴት አድርግ የሚለኝ። ከዛ ኦኬ እዚህ ጋር ከፈታ። ይኸውልህ አሁን እዚህ ጋር ፍራውሌት ይቻ ይላል አይደል? ያው ቴዲ ላይ ይታያችሁ የሚታያችሁ ሰዎች ጻፉ። ፍራውሌት ይቻ ምን ከታየ ይሆን ይታያል። አንተ ኦኬ
ይኸውልህ አሁን ይታያል። ኦኬ ታየ ቴቻ የሚለው የት ጋር ነው? ኦኬ አይደለም አይተዋል። ፍራኦል ቴቻ የሚለው ከላይ ያው ከላይ ተምርቆ አንዴ ባክስ መጀመሪያ አካውንቱን እንትን እንድትሉ ኦኬ ፋይን ካሜራውን ልጥረግ። እሺ አሁን ይኸው ቴዲ ይታያል። በኋላ አይታይም እንዳትሉ። እሺ ማርቲን ቴይለር የሚባለው ሎጓቸውና ስማቸው ይታየኛል። ስቢታ ብለሪ ነው። እሺ ቆይ ይኸው እዚህ ጋር እንዴት ነው ታዲያ የምታዩት? እሺ እንደዚህ ካረኩ እንደዚህ ከራቀ ነው የሚታየው። ኦኬ ታይለር ማርቲን ከሚለው ጎን ፍራውል ማይ አካውንት ይልና ፍራውል ይቻላል። why is it okay the date is ስንት ነው የሚለው? ኖቬምበር 11 ኦኬ ቆይ ገና ነው እንትኑ ነው የምልህ አካውንቱ እንድታይ ነው። ከዛማ እንትኑ ውስጥ ነው የምገባው። ኦኬ ይታያል። sure መጀመሪያ ፍራውል የሚለው መታየት አለበት። እሱ አሁን እኮ ብለር እየሆነብን ለጊዜው just keep it one እሺ ይኸው እንደዚህ ከራቀ ይታያል። ያውልህ ኦኬ ፍራኦል ቴቻ አሁን አይቼዋለሁ። ፍራኦል ቴቻ የሚል ታይቶኛል። አሁን ኦኬ ጎ አሄድ ታይቶሻል። ኦኬ ከዛ እዚህ ጋር ነው የምገባው ማለት ነው። ከዛ በኋላ እዚህ ጋር ገባለሁ አካውንቴ ላይ ሪኳርመንት ሚለው ላይ ትራክ ኤንድ ትሬለር። ከዛ በኋላ ኦኬ ኦል ትራክ ከዛ ቆይ ማኔጅ ይገመጣና ላይቭ ኦክሽን አሁን ከዛ እዚህ ጋር እመጣለሁ። ቆይ እናንተ ሌሎቹ ትራክ የእሷን ትራክ ነው ማወጣላችሁ ከውስጥ። that's okay at this point like you know, I don't understand like ታዙረው ሰው እያየክ ነው። አሁን ፓስወርድ እኮ አሳይ አታዙረው ወለ ፓስወርድ ሳይሆን ያንቺን ትራክ ነው። አካውንት የለም እንደ ሁሉ ነገር ነው እንደማሳይሽ እንዴ? ሁሉ ነገር እኮ አይደለም ማሳይሽ። እኔ መቼ አሳየኛል? ፓስወርድ እና ዩዘር ኔም ሰው ካላየው ውስጡ ምን ችግር አለው? አሳይ። አንዴ ተረጋጊ። ለምን አትረጋጊም? ለምን ደማ ተረጋጊ? አንቺ እኮ ይሄን ጉዳይ እኮ ላለፉት 2 ዓመታት እኮ ይዘሽው ነበር። ምንም ጠብ ያለ ነገር የለም። ወደ ኋላ ለምን ይደብቃል? ዝምቲ አንዴ ቆይ፣ በቂ ደቂቃ ሰጥሻለሁ። ዝምቲ በተናገርሽ ቁጥር አንቺ ክርክር ነው የሚፈጠረው። ዝም በይና ሙሉ ደቂቃ ሰጥሻለሁ ላንቺ። አንዴ ጨርስ ነው ያደርገው። እድል ስንሰጣችሁ መከራ ይኸውልሽ፣ ቴምር ተረጋጊ፣ አይዞሽ። ምክንያቱም የገዛኋችሁ አሁን እንደዚህ ካረኩኝ ሙሉ ትራኩን ነው የምናወጣው። ገባሽ? ይኸውልሽ እንደዚህ አድርጌ ስሄድ ሙሉ ትራክ ነው የምናወጣው። ለዛ ነው። ስለዚህ የ2022 ስለሆነ እንደዚህ ሳደርግ እዚህ ጋር እንዳለ እንደዚህ የተገዙትን ነው እንደዚህ ነው የማወጣው። ስለዚህ ያንቺን ነው ማውጣት የፈለግኩት ለብቻ ማለት ነው። እነዚህ ማየት የለብሽም። ያንቺን የተገዛበትን ነው ማውጣት የፈለግኩት። ከዛ ይኸውልሽ አሁን የአንቺ ጋር ነው የምገባው ማለት ነው። እዚህ ጋር ነው አይደለ? እዚህ ጋር ገባና ከዛ በኋላ ፍራኦል ቴቻ አድሬስ እዚህ ጋር ስለመጣ ከዛ ፐርቼዝ ውስጥ ገባለሁ። ከዛ ፐርቼዝ ውስጥ ገባ። ይኸውልሽ የአንቺ መኪና ነው። አይሽ መች ነው የተገዛው? ይኸው እዚህ ጋር ቀኑ አለ። ይኸውልህ ራቅ ላድርገው። አየው ሊኮኔት ይታያል። ይኸው ይታየኛል። ግን ፍራኦል እዚህ ጋር አሁን እኔ what I want to see ስክሪንሻት አድርጌ እኮ ይኸውልህ ፐርቼዝ ሂስትሪ እኮ ነው ታዲያ ስክሪንሻት ይኸውልህ እኛ ያንተን ኢንፎርሜሽን አንፈልግም እኮ ፔመንት ሂስትሪዎች አሉ፣ ሬኮርዶች አሉ። it's like ዮኒ አንዴ ሰማኝ። ይኸውልህ እኮ ገባሁልህ እኮ ይኸው የእሷ ትራክ ነው የተገዛበት ቀን እዚህ ጋር አለ፣ ብሩ እዚህ ጋር አለ፣ ስንዘመው ቪን ነምበሩ እዚህ ጋር አለ። ገባ? ይኸውልህ እንዳለ ቪን የትራኩ ቪን ነምበር እዚህ ጋር አለ። ትራኩ ይኸውና የተገዛበት ብር ይኸውና
መች እንደተገዛ አለ፣ ማን እንደገዛው አለ። ያው ለፍራኦል ኢቲቻ See, I want. See, can you click on it? Okay, go back to the thing. Click one of the buttons there. No. You know what? I mean. እዚህ ላይ ግን ፌራ የላክልኝ የካምፓኒ ስም ነው። አንዴ ወደ ኋላ ድሮፕ ዳውን ሜኑ አለ አይደል? ዘጋ አንዴ ይኸውልህ ቴዲ እዚህ ላይ ፍራኦል ኢቲቻ ይላል እያለ ነው። ግን ይኸውልህ እዛኛው ላይ መጀመሪያ የላክልን ላይ ግን በካምፓኒ ስም እንደተገዛ ነው ያለው። አሁን ይሄ አካውንቱ ላይ ገብቼ ነው ጨረታ የሚጫረትበት አካውንት ነው። ማን ነው መሀሪ? ስለዚህ ትራኩ የእሷ ትራክ እዚህ ጋር ያለው ነው አይደለ? ይኸውና ፍራኦል ኢቲቻ ይላል፣ አካውንት ፍራኦል ኢቲቻ ይላል። ከዛ በኋላ ዩዘር አይዲ ነምበሩ ነው ይሄ 28345። ከዛ በኋላ ሳውት ሱዝ ሲቲ ይልና ቀኑ አለ 145,000 ይላል ማለት ነው እዚህ ጋር። ኦኬ ዱ ሚ አ ፌቨር ጎ ዳውን እና ወደ ጎሴቱኝ ጋር ሄድ። ጎ ዳውን ወደ ላይ ኢሜል ማድረግ ያለው እንደዚህ ለምን ወደ ላይ ቼክ ወደ ላይ ጎ click the setting button. Hey. Okay, go to history, like sales history. Sales history. It's live auction, how to work. Apple sales representative ምናምን ነው ሪሶርስ ምናምን ነው። ኦኬ ይኸውልህ አሁን እንችላለን። ቆይ ጋይስ እኔ ቴዲ ኢሜል ማድረግ ይችላል አይደል? ሊንኩን ኢሜል ማድረግ ትችላለህ ለቴዲ። ኦኬ ምንድነው የምታደርገው? ኮፒ አድርግና ኢሜል አድርገው። እኔ አሰራሩን ስለማውቀው ነው እንዴት አድርጎ እንደሚሰራ። ይሄ ስራ ብዙ አመት ስንሰራው የነበረው ስራ። ኢሜል አድርግበት ደን ከዛ በኋላ ቴዲ ክሊክ አድርጎ ማን ነው እንደዚህ እያደረግኩ ለምን እንትን አለው ላው ላይ አካውንቱ ላይ ዲፖዚት ስላለው ማንም ሰው መጠቀም አይችልም። እዚህ ጋር ስክሪንሻት አድርጌ ልላክለት እያየ ፍራኦል ምን መሰለህ አሁን እዚህ ጋር እኔ አሮን ነው ዋይ እዚህ ደረጃ የደረስንበት ከስራ የሸጥከው መኪና ነው አይደል? አትርፈበታል መኪና አንተ እንደምትለው እኮ ከስረበታል አይደል እንዴ? በቃ ዛሴት ከስራ የምትሸጥበት ቦታ ላይ እዚህ ደረጃ መድረስም አልነበረበትም። ያንዛ ለኪናው እንደውም ኮምፐንሴሽን ያስፈልጋል ስለከሰርክበት። እሺ አሁን ዮኒ ምንድነው የምትለው? ይኸውልህ አካውንት አላችሁ፣ አካውንት ከፈትኩ፣ ሪሲት አላችሁ፣ ሪሲት አመጣውላችሁ። አሁን ልዘጋው ነው ላይቭ ዩ ጋይስ። ምክንያቱም ስክሪንሻት አድርጌ ልላክላችሁ አልክም። ሪሲት አመጣው ኖ ይሄ አታክ ለማድረግ ተሰብስባችሁ የመጣችሁት ነው። ቴንክ ዩ። ይሄ ጀስት ፐርሰናል አታኪንግ ነው እያደረጋችሁ ያላችሁት። እንዴ እኔ አክብሬያችሁ እዚህ ቲክታክ ላይ መጥቼ እንትን ስላልኩ ነው እንዴ? ዘረ ያዕቆብ እንኳ ይኸውልህ እኔ የማይወደኝ ልጅ ነው እንትን እየተናገረ ነው። ለእኔ ጥሩ አመለካከት እንኳ የለውም። ግን ምንድን ያለ አሰራሩን ስለማውቀው ላክልኝ አለ። እንዴ በጣም እኮ እንትን አላችሁ፣ ተረባረባችሁ በጣም ላክልኝ ማለት እኮ አንተ ማለት አይደለም። በእናትሽ አንቺ ዝም በይ፣ በእናትሽ አንቺ በእናትሽ አንቺ ዝም በይ፣ እባክሽ አንቺ ዝም ብለሽ አታውሪ። ቴዲ አሁን ይኸውልህ የአንተን ቤት አንተ ጋር ስለተናገረች መጣ አንተ ስለጠየቀኝ እሺ ብዬ ሪስፔክት ለማድረግ ሰውን ሪስፔክት ለማድረግ ነው የመጣሁት። ሪሲት ሳመጣላችሁ ሪሲቱ ደውላችሁ አይ ሰው አስቀምጧል እዛ እና ይሄ ማለት ነጮችን ሁሉ እንደፈለግኩ ማዘዝ እንደሚችል አድርጋችሁ ነው። ይሄ ወንጀል ነው ሲጀመር፣ ዲስ ክሪሚናል። አንድ ሁለተኛ ልናገርና ጨርሳለሁ። ከዛ ሁለተኛ በቀደም ኢንቮይስ ይምጣ ሲባል ኦኬ ሄጄ ኢሜሉን ሁሉ ላኩልህ። ኢሜል እንደተላከልኝ ላኩልህ። አይ እንትኑ ልክ አይደለም ኢንቮይሱ። እሺ አካውንት ላይ ገብታ አሳይ። አካውንት ላይ ገብቼ አሳየኋችሁ። እሺ ከዚህ በላይ ምንድን ነው የምትፈልጉት እናንተ? ፍራኦልን ለመጣል ነው አይደል ስብስባችሁ? እኔም ወርቅ ሰው አይደለሁም። የስትሪት $4 ሚሊዮን መኪና ኔክስት ይር ላይ ገዝቼ እነዳለሁ። ቻው። እሱ ብቻ አንተን አታክ ለማድረግ እኛ አንደኛ ነገር ይኸውልህ ለመጣል አይደለም ማንም ለመጣል ምናምን የምትለው አሁን ነው ለመጣል ምናምን የሚባል ነገር ይኸውልህ አንድ ጊዜ ዮናስ አንድ ጊዜ ፖይንቱ እሱ አይደለም እኮ ፖይንቱ አንድ ጊዜ ትራኩ የተገዛበት ዋጋ ላሲዘህ ነጥቡ ይኸውልህ ይሄ ሲያሳይህ የነበረው እንዳለ ሲስተም ገብቶ $5,000
አሲዘህ ገብቶሃል። አሲዘህ የሚከፍትልህ አፕ ነው። ኦክሽኑ ላይ ሬጅስተር ስትሆን ገብቷል። 5000 ከከፈልክ በኋላ ቅድም ነግሬሃለሁ። እነሱ ሳይናገሩ እዛ ኦክሽን ላይ የእነሱ ኦክሽን ላይ ሬጅስተር ለመሆን $5000 መጀመሪያ ይጠይቃሉ ብያለሁ። ወይ በክሬዲት ካርድ ትከፍላለህ ወይ በዴቢት ካርድ ትከፍላለህ መጀመሪያ ኦክሽኑ ላይ ጆይንት ለማድረግ። ከዛ በኋላ እንዳለ ኦክሽን ላይ የሚያወጡትን መኪኖች አይነት ዝርዝር በሙሉ ያመጣልሃል። ከዛ በኋላ በሲስተም ላይ ያየህ የምትፈልገው ነገር ትመርጥና ከዛ በቦታው ላይ ሄደህ ማስፈታሽ ካለብህ ታስፈትሻለህ። አስቀድመህ ቼክ ማድረግ ካለብህ ራስህ ቼክ ታደርጋለህ። አሁን $5000 ሳትከፍል አይከፍትልህም። $5000 ስትከፍል ግን የሚከፍትልህን ሲስተም ነው ያሳየህ። ያዝልኝ አንደኛ ነገር። ሁለተኛ ነገር ምን አለ መሰለህ? አንደኛ ነገር ቴምር ያለችውን ነገር ማለት ውሸቱን ደግሞ ውሸት እንበል እውነቱን ደግሞ እውነት እንበል። ቴምር መኪናውን 3 ወር ነው 4 ወር 5 ወር ሰርቶበታል አለችው። ሊሰራበት አይችልም። ይሄ ውሸት ነው። ገብቷል። መኪናው በተለይ ሬጅስተር ካልተደረገ ታርጋ ከሌለው ካምፓኒ ካልለጠፈ ሊሰራበት አይችልም። ቴምር ሄዳ ስታየው ግን ያ መኪና ታርጋ አውጥቶ ካምፓኒ ተለጥፎበት ከሆነ ግን ሊሰራበትም ይችላል። ስለዚህ ያልተለጠፈ መኪና ከሆነ ግን አልሰራበትም። ይሄ ስህተት ነው። ቴምር መታረም አለብሽ። ታርጋ ነበረ። ታርጋ እሱ ነው ያወጣልኝ። አይዚሁ ልንገርህ፣ እሱ ጋር እስከነ ታርጋው ነው የሰጠኝ። ኦኬ ታርጋ ይኸውልሽ፣ ታርጋ ወጥቶ ካምፓኒ ለጥፎ ከቆየ ሰርቶበትም ሊሆን ይችላል። ካልለጠፈ ግን ሊሰራበት አይችልም። ይሄ መታረም አለበት። ሁለተኛ ምን አለ መሰለህ ኦነርሽ እንትኑ ማኑዋል ላይ ያሳያል እኮ ምን ያህል ኦነር አርጎበት ቢሆን ኖሮ ያኔ ይታይ ነበር ያወጣበት ቀን ላይሰንስ። አንድ ደቂቃ ታብራራዋለህ። ከዛ ይኸውልህ እዚህ ጋር ያዝልኝ ምን አለ መሰለህ ሙሉ ሂሳብ ስላልከፈለች ልለቀው አልቻልኩም ትራኩን። እኔ ሙሉ ሂሳብ ከፍዬ ነው ትራኩን የለቀቁት ኦክሽኖቹ አለ አይደል? ኦኬ ጥሩ። እኛ የምንፈልገው ባንክ አካውንቱን እንዲያሳይ አይደለም። ሙሉ ሂሳብ የከፈለበትን ከኦክሽን ሲያስወጣው የሰጡት ፔሮል እሱን ያሳየን። ሙሉ ሂሳብ ከፍሎ የለቀቁለትን ሴሉ ላይ ያሳያል እኮ ማሪ። ይኸውልህ ቢሮ አጼ ዘራቆም ቢሮ ኦፍ ሴሉ እኔን ስራ ለብዙ ዓመት ተሰራው የነበረው ነው አውቀዋለሁ። ያ ገባኝ። አንድ ላሳይ ምን እንደሆነ ፐርቼዝ የተደረጋችሁት ነገር አዳምጠኝማ። ይኸውልህ ፐርቼዝ የሚለው አልተጻፈም፣ ጥፏል። ቢሮ ኦፍ ሴሉን እኮ አየሁ። ለምንድን ነው ታዲያ ላሳይ? እዛ ላይ ጥፎታል። ቴዲ እኮ ላሳይ፣ አንድ ባንድ ላሳይ። ምን እንደሆነ በካሽ ነው በዋየር ነው በቼክ ነው የተከፈለው? ለምንድን ነው እዛ ላይ ያልተጻፈው እኮ? ላሳይ ነው ቢሮ ኦፍ ሴል እንዴት እንደሚሰራ። አንዴ ማሪ ትሰጠኛለህ ለኔ? ጓይድሽ አሳየን። አንዴ ትልቁ ላይ አድርገኝ። እኔ ይኸውላችሁ ጋይስ አነስት እናውራ ከተባለ እንትና አልወደውም። ምንም ግልጽ ነው። ማሪያ ማይክ ያስተጋባል። ኤዲ ግን እዚህ ላይ እኔን የሚጠሉኝን ሰዎች ሁሉ እኔ ላጠቁኝ። እኔ አንቺን አልጠላም። ረጋ አድርጊ። እኔ እኮ አጼ ዘርዓ ያዕቆብ እሱ ነው ማለት ነው። አንድ ጊዜ እኔን በጣም ታሳድደኛለህ። አጼ ዘርዓ ያዕቆብ ለእኔ የሚናገር አንዴ እኔ ጠላሽ ወደደሽ አንቺን መስማት የምፈልግን ብቻ አይደለም መስማት ያለብን፣ የተለየ አንግልን መስማት አለብን። ስለዚህ ፍራኦልን ለምሳሌ የሚተቹ ሰዎችን ሰምተናል አይደል? ሰው ፌር መሆን አለብን። የዘርዓ ያዕቆብን ደግሞ እይታ ደግሞ እናድምጥ። ቀጥል ዘርዓ ያዕቆብ። ይሄ ፖለቲካ አይደለም፣ ይሄ የግል ጉዳይ አይደለም። የታዘብከው ነገር ነው። ፍራኦልን ለብዙ ዓመት ሲቀጠቀጠ የነበረ ልጅ እኮ። ኤኒዌይስ ይሄ ዌብሳይት ይሄ እንትኑ የምታየው አንተ የለጠፍከው ላይ ነው። ቴለር ማርቲን ነው የሚለው። ኦኬ ያ ይሄ ኦክሽኑ ነው። እዚህ ጋር ስልኩ ቁጥሩ አለ 401። ይሄ ትክክል ድምጽ እየደወሉልኝ ስለሆነ ነው። ይሰማል ጋይስ? አደውሉ። አሁን እዚህ ጋር ቅድም እንትና ሲጠይቅ የነበረው ማነው? መሀሪ ሲጠይቅ የነበረው ቼክ ካሽ በምንድን ነው የከፈለው? ይሄ ገና ያልተከፈለበት ነው። ይሄ ሆልድ የሚደረግ ነው። ካየው እዚህ ጋር ምን ይላል? ሆልድ ኢሜል ይላል አይደል? ሆልድ ነው መኪና ሆልድ የተደረገበት ነው። ይሄ ኢንቮይስ የተሰጠው እንጂ ሲገዛው አይደል። እዚህ ጋር ይሄ እዚህ ጋር 47 የምትሉት ቦታ አላቸው። አሁን ለምሳሌ ላይን 47 ኦክሽን ላይ ላይኖች አላቸው 47 46 45 ይሄኛው ላይኑ የነበረው ይሄ መኪና የተላለፈው ላይኑ 47 ላይ ነበር ይሄ መኪና የነበረው። እዚህ ጋር ስሙ አለ which ትክክል ነው። ስሙን እዚህ ጋር ጽፎታል። ትራኪንግ እዚህ ጋር አለ። በዚህ ነምበር አይገኝም ኢንቮይስ። በዚህ ነገር ተገኝቶ ማግኘት ከፈለክ በኢንቮይስ ነምበር ነው የምታገኘው እዛው ወይ በቪን ነምበር 6 ቪን ነው የሚጠይቁ ሞስት። ይሄንን መኪና ኦኬ ኦክሽን ማለት አሁን ለምሳሌ እኔ ያለኝ አይደል መኪና ኦክሽን ላይ አወጣዋለሁ። ፊም ይከፈላል ኦክሽን ላይ። ከዛ በኋላ አንተ ደግሞ ከዛ ትገዛለህ። ኦኬ ኦክሽኑ መሀል ላይ ኦነር አይሆንም። ኦነሩ ማን ነበር? የዚህ መኪና ኦነር
ይሄ ካምፓኒ ነው ግሬተር ኦማ ሊዚንግ የሚባል ካምፓኒ ነው። ይሄንን የተሸጠው ቢድ የተደረገው በ145,000 ብር ነው ቢድ የተደረገው። ኦኬ 150 ብር ኮንቪኒየንስ ፊ አለ እዚህ ጋር የሚከፈል ማለት። ከዛ በኋላ ታክስ አለ። ነበራስካ ታክሶች አሉ 6% ነው ታክሱ እዚህ ጋር። መኪናው ኦፊሻል የተገዛው 145,000 ነው። ኢንክሉዲንግ ታክሱ 7,250 ብር ነው ታክስ እዚህ ጋር። ኦኬ ዳስ ቶታል ወደ ምን ያመጣዋል? 152,400። ኦክሽን ሲገዛ ኦክሽን ዲለር ከወንክ ብር የምከፍሏል። አሁን ለምሳሌ በብዛት 5,000 ብር ነው የሚከፈለው። ይሄ እዚህ ጋር በክሬዲት የተከፈለ ነው። ክሬዲት ካርድ የሚለው የምታየው እዚህ ጋር ኦክሽን ምንም ነገር ከመጫረት በፊት መክፈል አለበት። ትራኮችን እንትን ከማድረግ በፊት ይሄ እዚህ ጋር ነው። እዚህ ጋር ፈርስት ናሽናል ይሄ ነው ካምፓኒ እንትን ያደረገው። ይሄ ክሬዲት የተደረገው ካምፓኒ ነው። እዚህ ጋር ቴለር እንትን የሚለው ማለት ይሄ እዚህ ጋር የምታየው ኢንቮይስ ነው የሚባለው ይሄ። ከዛ ቢል ኦፍ ሴል አለ። ይሄ ማለት መኪናው ከተሸጠ በኋላ የመጀመሪያው ኢንቮይስ ነው። መኪናው ከተሸጠ በኋላ ደግሞ የሚባለው ቢል ኦፍ ሴል። እዚህ ጋር ስትል 47 ቁጥሩ አለ ላይን ቁጥሩ እዛም የተቀመጠበት ይሄ መኪናው የተቀመጠበት ቦታ ቁጥር 47 ላይ ነበር የነበረው። ዴት እዚህ ጋር 3/17/2022 አለ። ሎኬሽን እዚህ ጋር ነው የተጻፈው። ሲሪያል ነምበሩ እዚህ ጋር which is VIN ነምበር 17 ነው VIN ነምበር ሞስታ። የተሸጠበት ፕራይስ 145,000 ብር። ኦኬ ይሄ ስትል ይሄ ቢል ኦፍ ሴል። አሁን እዚህ ጋር ቅድም ማሪ ያላየው ነገር ምንድነው? እዚህ ጋር ትራኪንግ ካምፓኒው አይ ቲንክ የሱ መሰለኝ ጄፍሮ ትራኪንግ ካምፓኒ ይላል። ይሄ ራሱ ካምፓኒ። አንተ አሁን ይሄን ኢንቮይስ ምንድነው ነው የምትለው? ትክክል ነው ኢንቮይሱ። ቆይ ኢንቮይሱ ቆይ መኪናውን ገዝቶ ሲጨርስ የሚሰጠው ነው የምትለው? ይሄ ቢል ኦፍ ሴል የመጀመሪያ ሳሳየን የነበረው ፍሬውን አሁን በእኔ ስለሱ አይደለም። እኔ አሁን ያየሁት እዚህ ጋር ግን በካምፓኒው ስም መጣ አይደለም። ይሄውና እዚህ ጋር አይደለም። ይሄው ካምፓኒው ስም ይሄ ካምፓኒው ስም እዚህ ጋር አለ። እዚህ ጋር በካምፓኒ ስም ነው። ይሄ እኮ ትራክ ድራይቪንግ ነው። ይሄ GFRO ትራኪንግ ካምፓኒ አዳምጠኝ። ፊራ ሳያሳየን የነበረው ግን አሁን ከፍቶ በስሙ ነው ሬጂስተር እንዳደረገው ነው ሳያሳየን የነበረው እኮ። ስሙማ እዚህ ጋር እኮ ይጻፋል እኮ እዚህ ጋር ይሄውና እኮ አድሬስ ካየኸው ይኸውልህ እዚህ ጋር እኮ ይጻፋል እኮ ፍራውድ ኢቴቻ ይላል እኮ እዚህ ጋር እሱ ያድሬሱ ነው። let me ask you ይሄ ነገር why come now like you know ቆይ አንዴ የሆነ ምንድን ነው የተገዛበት ኢሜል ኮንፈርሜሽን አንዴ ቆይ እኔ እኮ አልጨረስኩም። ቆይ አንዴ ወንድሜ እኮ ረጋ ይኸውልህ ይሄ ኢንቮይሱን እዚህ ጋር ማን አለ ስትል ጄፍራውል የሚላል ፍራውል ኢቴቻ የሚላል እዚህ ጋር ራሱ ላይ ማለት እዚህ ጋርም አለው እዚህ ጋር ፍራውል። ይሄን የሸጠው ሰው ቅድም አይ ቲንክ ቴምር ስትል የነበረው የሸጠው ታይለር አይደለም፣ ቴለር ሻጭ አይደለም። ይሄ ነው ሻጩ። እዚህ ጋር የምታየው ግሬተር ኦማ ሊዚንግ የሚባለው አየው፣ ይታያል ቴዲ። ይሄ ነው ሻጩ። ይሄኛው ምን አደረገ? ይሄ ካምፓኒ ወሬቨር ሊዚንግ ካምፓኒ እርግጠኛ ነኝ ለሌላ ሰው ሊዚንግ ካምፓኒ ለሌላ ሰው ሸጦት ፕሮባብሊ ያኛው ወሬቨር የገዛው ሰው። ስለዚህ አሁን እኮ በአንተ ንግግር ይሄ መኪና ኦክሽን አልገባም ማለት ነው። ኦክሽን ገብቷል። ይሄውና ኦክሽን ይሄውና አልገባም። ኦክሽን ሲሰራ ይሄ ሰውዬ ነው። ይሄ ዌቨር ካምፓኒ ይሄ ካምፓኒ ግሬተር ቶሮንቶ ግሬተር ቶሮንቶ እሱ ካምፓኒ ነው ኦክሽን ያስገባው። እሱ የመጀመሪያ ኦክሽን አስገባው። ኦክሽኑ አሻሻጭ ፍራውል ከዛ ገዛ ተጫርቶ ማለት ነው። ኦክሽኑ ነው የገዛው ፍራውል። ይሄ ካምፓኒ ይኸውልህ ኦክሽን ማለት ማሻሻጫ ቦታ ነው። አሁን ለምሳሌ ቴዲ አንተ ቤት ትከፍታለህ። ያ ዲፌክቲቭ የሆኑ መኪኖችን ተጫርተህ የምትገዛበት ቦታ ነው ቦታው ነው እንጂ የሸጠው ሰውዬ ይሄ ግለሰብ ነው። ዌቨር ዲስ ካምፓኒ ይሄኛው ግሬተር ኦነሩ ማለት ነው። ይሄኛው ኦነር ለማሸጠ ለፍራውል ኢቴቻ ሸጠ። እዚህ ካምፓኒ የሸጠው አሁን 152,000 የመጣው ኢንክሉዲንግ ታክስ እና እዚህ ኮንቪኒየንስ ፊ ይባላል። ይሄ ኤኒቲንግ ስታወጣ ታክስ መክፈል አለብህ። ከእንትን ከአክሽን ስታወጣ ታክስ መክፈል አለበት። ኮንቪኒየንስ ፊ ደግሞ አንዳንድ ቦታ ላይ አሁን ለምሳሌ እኔ የሚሄድበት ቦታ ማውቃቸው ቦታዎች ላይ የሚከፈለው 200 ምናምን የሚከፈልበት አለ። አንዳንድ ቦታ 150 ብር ይከፈላል። እዚህኛው የሚከፈለው ኮንቪኒየንስ ፊ 150 ብር ነው። እኔ ግን አሁን ምንድነው ፍራውል 167,000 ሲል ነበር ከዚህ በፊት የሰማው። እሱ ጋር ነው አሁን ግን ምንድነው የእኛ ክርክር ይሄ መኪና አሁን ብዙዎቻችሁ እንትን ኦክሽን አሁን አንዴ ቴዲ መርሳት የሌለብን ነገር ይሄ መኪና ያከራከረንም እዚህ ያደረሰንም በተባለው ዋጋ የተገዛ ነው ወይ? አሁን ምንድነው ይኸውልህ አሁን እኔ ቅድም አሁን እንትና ሲደረግ ማነው መሀሪ ሲያሳይ የነበረው ከዛ ያ የጋቨርንመንት ዌብሳይት እንጂ አሁን ለምሳሌ ማየት ከፈለግ ከካርፋክስ ነው የምታየው። ካርፋክስ ላይ ያሳያል። የሁሉም እንዳለ የመኪና ሂስትሪዎችን ካርፋክስ የሚባል ቦታ ነው የሚያሳየው እንጂ ሌላ ቦታ አተ አሁን ቅድም እሱ ማሳየት ያልቻለበት ምክንያት ያ አሁን ለምሳሌ እንትን ሪኮል ካለው ምናምን የሚያሳይ ቦታ ነው እንጂ የመኪናውን ሂስትሪ ሙሉ በሙሉ ለማሳየት ከፈለግ
ካርፋክስ ዳትካም ላይ ገብተህ የመኪናው ቪን ነምበር ጽፈህ ነው የምትወስደው። ስማ የመኪናው እንዳለ ዲቴል ነው ያለው፣ ስንት አክሲደንት እንዳለው ምን አይነት ማኒፋክቸር ቆይ ይኸውልህ ና አትሸፈን ይኸውልህ ያሳያል። ፌዴራል ነው ይሄ ይኸውልህ የስቴት አይደለም ፌዴራል ነው። ካርፋክስ ነው የሚያሳየው። እንደዚህ ካርፋክስ እኮ በብዛው ሬጂስተር የሚያደርገው የትንሽ መኪና እኮ ነው። ትልቅ መኪና ሬጂስተር ያደርጋል። ግን ይኸውልህ ትልቅ መኪና እያንዳንዱ ስቴት ይኸውልህ ምን ከፍለው አለ ታክስ ስቴት ምን ከፍለው አለ። እያንዳንዳቸው መኪና የተለያየ ቪን ነምበር አላቸው። በሬጂስተር ባረካቸው ቁጥር ደግሞ እያንዳንዱ ስቴት ተመዝግበዋል። ማንም ሰው ፌዴራል ከሆነ የሁሉንም ኢንክሉድ ሰርች የማድረግ እንትን አለው። በየስቴቱ የሚቆም ነገር የለውም። ስለዚህ እኔ የምልህ ያሉት ያን ነገር ያዘኛው የተባለው ነገር ምን አለ መሰለህ፣ ኦክሽን ላይ ዲፖዚት አድርገህ 5000 ሲሰጥህ እድል አክሰሱ ሲሰጥህ እሱ ነው ሲያሳየን የነበረው እንጂ እኔ ያልኩህ እኮ ኢንቮይስ መኪናው ጠቅላላ ተከፍሎበት ኢንቮይስ የወጣው ቅድም ስናሳይ ነበርኩ። ከኦክሽን የወጣ ትራክ እንዴት እንደሚወጣ ምን የመጀመሪያ ዳውን ፔመንት እና ሁለተኛ ፉል ፔመንት የሚለው የወጣ እኮ አሳይቶናል። ኢንቮይሱ ትክክል ነው መሀሪ? ቆይ ኢንቮይሱ ትክክል ነው? የትኛው ኢንቮይስ? መጀመሪያ ያየውን ቆይ ቪን ነምበሩ ትክክል ነው? ኢንቮይስ ላይ ያለው ቪን ነምበር ይሄን አሁን አላውቀውም መኪናውን። ቪን ነምበሩ ኢንቮይስ ላይ ያለው ቪን ነምበር እና እሷ የገዛችው መኪና አንድ አይነት ነው ወይ ነው? ቪን ነምበሩ ስፔሻሊ 6ቷ ቁጥር እዛ ላይ ያለ 17 ነው። አንድ ከሆነ ታዲያ ያ ነው ታዲያ ያማ ኢንቮይስ። ከዛ በኋላ ቢል ኦፍ ሴል ሲመጣ ይኸውልህ ቢል ኦፍ ሴል ማለት መጨረሻ ላይ ሁሉንም ከጨረስክ በኋላ ይሄን ገንዘቡ ከፍለ ከጨረስክ በኋላ ቢል ኦፍ ሴል ይሰጣል። ቢል ኦፍ ሴል ማለት ከአንተ ወደዛኛው ተላልፏል ማለት ታይትል ነው የሚሰጥ። ኦኬ ገብቷል? ምን ማህሪ እንደዛ ነው። ወደ ቢሳይን ኖርናት ግን እኔ ምንድነው ሳይን ይደረጋል አይደረግም? እዛው ላይ እኮ አለ እኮ ተጽፏል። ቢል ኦፍ ሴሉ ላይ የሱ ስምና ሲግኒቸር ሌላ ቦታ ነው የሚደረግ። ቢል ኦፍ ሴል ይሄ መጨረሻ ላይ የሚሰጥ ነው። ከኦክሽን የሚሰጥ እንደዛ ነው የሚሰጥ፣ እንደዚህ ነው የሚሰጥ። ኦኬ ይሄ ነገር ይኸውልህ አንድ ሰው ሲገዛ መኪና ገዝተን እናውቃለን። ቼክ አታደርግም ከዚህ ሁላ ያለ 167,000 ሰጥቻለሁ ሲል ነበር የሰሞኑን። ግን ምንድነው እዚህ ላይ የሚያሳየው ግን 152,000 ብር 400 ብር እንደከፈለ ያሳያል። ትክክል ነው፣ ሪሲቱ ትክክል ነው፣ ኤቭሪቲንግ ትክክል። ግን ከዚህ በፊት እኔ የሰማሁት 167,000 ስላለ ነው እንጂ ይሄ ሪሲቱ ከሆነ ቢል ኦፍ ሴል ኢንቮይሱም ትክክል ነው። እዛ ላይ የሚያሳየው እንትኑ ነበሩ ይነግርሃል። ቁጥሩ 47 ቁጥር ላይ ነው ያለው እንጂ ቅድም አሁን ለምሳሌ ቅድም ወንድማችን መቶ በእንትን ባለው ልታገኘው አችልም። እዛ ላይ ኢዘር ኢንቮይስ ነምበር ነው የምትሰጣቸው ወይም 6 ቁጥር ቪን ነምበር ነው የሚጠይቁ ኦክሽን ላይ እንጂ ባየር ነምበር የሚባል ነገር የለም። በሱ አያገኙትም እንደዛ። ልጠይቅ አሁን እዚህ ላይ ኤክስፒሪየንስ አለኝ ብላል አይደለ? ፊወር ፍራውል ብትሆን ይሄንን ነገር ሀውጃ በሃንድልት እሱ የዋሻው ነገር አለ 167,000 ብር ብሎ ዋሽቶ እሱ ዋንድ ነው። ሌላ ነገር አሁን ይሄን ነገር ለማስተኛት ሀውጃ በሃንድልት ቆይ ምንድን ያልከው? ጸዳቁ መጨረሻ ላይ ምንድን ያልከው? 167,000 ነው የሰማሁት ዋሽቷል። ግን ገዛው አይደለ? አዎ ግን 152,000 ብር ግን እሷ የገዛችው 147,000 ከሆነ እሱ 152,000 ብር ነው። ስለዚህ አንደኛው በተደጋጋሚ ስናገር እንደነበረው ከዛ በኋላ ግን ኮስታ አንዴ እኔ ላውራት አላወራውም። ስታወጣ ደግሞ ካወጣ በኋላ ተመርቆ አንዴ ታወራለች። ከተመረን ስታወጣ ደግሞ መክፈያ ደግሞ አለ። አሁን ለምሳሌ ገዛው አይደል? ካወጣ በኋላ ትራኪንግ ላይ የምትጭንበታል። ትራክ ላይ መጫን አለብን ወይንም ለሚነዳ ሰው መክፈል አለብን። ያንን ትራክ ይዞልን ሄደ ማለት በብዛት አሁን ለምሳሌ ትራኪን ለማስቀመጥ 1200 ብር ሊያስከፍሉ ይችላሉ። መውሰጃ ካለ ከዛ ከእንትኑ ቦታ ወደዛኛው ቦታ መሄጃ ያስከፍሉ። ከዛ ውስጥ ያለ ይሄ ታየር ምናምን የምትቀያየራቸው ነገሮች አሉ። ይሄ ኖርማል ነው። አሁን ለምሳሌ ውስጡ ግን እሱ ምንድነው 167,000 ኮስት ካደረገው ማሳየት ያለበት ምንድነው ምንድነው ከ152,400 በላይ ምንድነው ኮስት ያደረገው 167 ታየር ቀይራ ያለው አለ። ታየር ከማክሲመም 500 ብር ቢሆን 10 ታየር ያሁላ ሊሄድ አይችልም። ሌላው ምንድነው ስንት ብር ነው የከፈለው? አሁን ለምሳሌ ከዛ ቦታ ወደዛ ቦታ 1500 ነው በብዛት ትራክ የሚያስከፍለው ስለማቅ ነው። አሁን ለምሳሌ ከትራክ ካምፓኒ ከእንትኑ ከኦክሽኑ አውጥተህ ወደ ሌላ ቦታ ስትወስድ 1500 1000 ብር ያስከፍላል ገነጆቹ ማለት ገብቷል ምን። ስለዚህ እሱን ጨማምሮ ሊሆን ይችላል 167,000 ነበሩ ግን 167,000 አይደለም። ቢል ኦፍ ሴሉ ትክክል ነው፣ ኢንቮይሱ ትክክል ነው። እኔ ግልጽ አድርጌ ነው። እኔ ልጁን እጠለዋለሁ አይመቸኝ፣ ግን ቴምርም ጋርም እንደዛው አንመቻቸው። ግን እውነቱን 167,000 ነው ውሸቱን ይሄ ግን ኢንቮይሱ ግን ትክክል ኢንቮይስ ነው። ቢል ኦፍ ሴልም ትክክል። እሺ ኢንቮይሱ ትክክል ነው በሚለው እንስማማለን። በዋነኛነት ግን አሁን እዚህ ጋር ስንሰበሰብ እንደ አጀንዳ አድርገን ያዝነው
በተባለው ገንዘብ ትራኩ ተገዝቷል ወይስ አልተገዛም የሚለው ሌላኛው አጀንዳ ነው። ከዛ በኋላ እናንተ የምትሉትን በሉና የመጨረሻ ማጠቃለያ ስተን እንወጣለን። ተምር አንቺ እስካሁን ማለት ነው ሰው እንደፈለገ ያወራል። እኔም እስካሁን እየከለከልከኝ ነው። ባወራሽ ቁጥር አንደኛ ስታወሪ ሰው ትሳደጋለሽ ነው። እኔ አንዴ ነው የተሳደብኩት። እሱም ቴምር ሌሎቹ መናገር አለባቸው። አንቺ የሚስማማሽን ብቻ አይደለም መስማት ያለብሽ፣ ማይስማማሽን መስማት አለብሽ። አሪፍስ ሶሪ ኦኬ። አንተ ራስክ ሪሲቱ ትክክል እንዳልሆነ በራስክ ሲስተም በራስክ አጣርተክ ተናግራል። ያስተጋባል። ማን ነው ሚዩት አድርጎ አንዴ? ኦኬ ራስክ ቴዲ አጣርተክ ትክክል እንዳልሆነ ቅድም እገዡም ላይ የተለያዩ 3-4 ቦታዎች ላይ ጠቅሰክ እገዡም ስም ላይ ነምበሩም ላይ አጠቃላይ ወደ 4 ቦታዎች ላይ ስተት ነው ኤክስ ነው፣ ይሄ ትክክለኛ መረጃ አይደለም ተብያለሁ ብላል። አንድ እሱ። ሁለተኛ እዚህ መጥቶ እነ ዘርዓ ያዕቆብ ምን አለ? ይሄ ኢንቮይስ ትክክል ነው አለ። ፌክ የሚሰራል እሱ 100% እርግጠኛ ሆኖ ነው እያወራ ያለው። ሲጀምር ደግሞ አፄ ዘርዓ ያዕቆብ ሲሰራ የነበረው ትራክ ዲለር ወይም ትራክ ውስጥ ሳይሆን ትንንሽ መኪናዎች ውስጥ ነው ሲሰራ የነበረው። ያው እዛ ተቀጥሮ ሲሰራ እንደነበረ አውቃለሁኝ እኔ። ይህንን እንደ መረጃ ግን 100% እርግጠኛ ነው ብሎ ሲናገር ነበር። አንተ ስህተት ነው ስትል ነበር። ሁለተኛ እሱ ሲያሳይ ሪሲት ማን ነው ኦንላይን ላይ ገብቶ እያሳየን በነበረበት ሰዓት ይደበቅ ነበር። እዛ ላይ ሲደበቅ የነበረው ምን ላይ ነበር እያሳየን የነበረው? ምን ያክል እርግጠኛ ናችሁ? እሱ አሁን የአንቺን ትራክ ብቻ እንጂ ሌሎቹን አላሳይሽም ይላል። እኔ ሌሎቹን እሱ እኛ ብናይም ባናይም አለኝ እያለ ያወራል አይደል? እንደውም የገዛቸውን የትራክ ብዛቶች ህዝቡ ቢያይለት አሪፍ ነው። ሲደበቅ ነበር። ያንን ለምንድን ነው ሲያደርግ የነበረው? ገብቶሃል ቴዲ? ሲቀጥል አሁንም ቢሆን እኔ ማለት ነው ይሄ እየተደወለ ቅድም እዚህ ክሬዲት ካርድ ክፍያ ላይ 5000 ይላል። ክሬዲት ካርድ ነው የሚለው። ክሬዲት ባላንስ ወይ ምናምን አይደለም። ክሬዲት ካርድ ማለት ክሬዲት ካርድ ነው። ሌላ ትርጉም ልታመጣለት አትችልም። ክሬዲት ካርድ እና ክሬዲት ይለያያል። ዲፖዚት አይደለም የሚለው 5000 በክሬዲት ካርድ መክፈል አይቻልም ብለዋል። ቅድም እኔ አንተ ላይቭ ላይ ሆኜ የሆኑ ሰዎች ደውለውላቸው እየሰማሁኝ ነበር። እኛ ክሬዲት ካርድ አንቀበልም፣ የክሬዲት ካርድ ፔመንት አንቀበልም ብለው ነው የዘጉት። እሱ ክሬዲት ካርድ እና ክሬዲት ባላንስ ይለያያል። አንድ እሱ። ሲቀጥል ቴዲ ይሄ ጉዳይ አሁን ሌሎችም እዚህ በፖለቲካ ጸብ ምናምን ያላቸውም እኔ የከሌ ጥላቻ አለብኝ ምናምን እኔን ዘርዓ ያዕቆብ እኔን ስትሰድብ ነው እንጂ የምትለው እንትናን ስትሰድብ ፍራኦል ቴቻን ታይተህ ከሰምተህ አታውቅም። እጠላዋለሁ በሚል ግን በውስጥ ተነጋግረህ መተህ ከዚህ እኔ ጋር ለማጥቃት በፖለቲካ ልዩነት ስላለን እሱን ያው የሚታዘብ ይታዘበዋል። እሱ ነገር ቢስተካከል እንደገና አንድ ቀን ይዘግ ይሄ ላይቭ ላይ ዝም ብሎ በውዥንብር አይደለም፣ በደንብ መጥራት አለበት። እኔ ነብራስካ ድረስ ሄጄ ባለቤት እስከሆንኩ ድረስ ታይትል ሄጄ ፍላይት አድርጌ ለዌር የሚዤ ቢሆን ማለት ነው እጠይቃለሁ ካምፓኒው በዚህ ዋጋ እንዳልተገዛ እኔ 100% እርግጠኛ ነኝ። ይሄ 145 ምናምን እየተባለ የሚያሳዩት ስክሪንሻት እና የራሳቸው ቪዲዮ ስልካቸው ላይ ያሳዩት ነው። ቅድም ለምንድን ነው ሲደብቅ የነበረው? ፍራኦል ቴቻ ፓስዋርድ አለ። ፓስዋርዱን ካስገባ በኋላ ከዛ በኋላ ማሳየት ነበረበት። አሁንም ቢሆን ለአንዴና ለመጨረሻ ጊዜ ቴዲ ካምፓኒው ጋር ተሄዶ በስነ ስርዓት በዘወር የሚጀም ቢሆን እንዲጣራ ፈልጋለሁ። ይሄ ዝም ብሎ በውስጥ ተነጋግሮ መጥቶ ድራማ ሰርቶ የፍራኦልን ስም አጥርቶ መሄድ አይቻልም። እኔ እርግጠኛ ስለሆንኩ ነው። $130,000 ተገዝቷል ተብሎ ባንክ ድረስ ይዞት የሄደ የራሱ ጓደኛ እንዲመጣ እፈልጋለሁ ብያለሁ። በተደጋጋሚ ስሙን እየጠራው ነው። ስራፌል ይባላል። ባንኳን አናግሯት 130,000 ነው ዋጋው። ይሄንን ዲፖዚት አድርግና ውሰር ሲለው በመሃል ለኔ ከሸጠልኝ በኋላ በዲፖዚት ተጣልተው ነው የተለያዩት። ለሌላ ሰው ባለፈም ተናግሬያለሁ። አንድ እንትን ላለ ቦስተን ላለ ሰው ሊሸጥለት ብሎ በ147,000 ሰውየው የራሱን ጓደኛ ፍቃዱ የሚባለውን አናግሮት እኔ ስለ ዋጋ ራስህ ወስን ብሎ ዘወር ሲል ሲያጣራ ትራኩ በዚህ ዋጋ እንዳልተገዛ በጣም ከዚህ በቅናሽ እንደተገዛ ሲያረጋግጥ ሰውየው ሳይገዛው ሄዷል። እነዚህ መጣራልክ ሰዎች የራሱ የቅርብ ጓደኞቹ አጠገቡት የሚበሉት የሚጠጡት ዱባይ ድረስ አብረው ቫኬሽን ሄዱ ሰዎች ናቸው። እነዚህ መጣራልክ ሰዎች ማለት ነው። ስለዚህ እንዲጣራ የምፈልገው ነገር አለ። አሁንም ቢሆን 152,000 አልተሸጠም፣ ትራኩ አልተገዛም። 100% እርግጠኛ ነኝ። አንድ የመጨረሻ ህዝቡንም ክሊር የሆነ ነገር ኢንቮይሱም የመጭበርበር ነገር አንተ ራስ ቅድም ገና ከመግቢያው ላይ ትክክል እንዳልሆነ ብዙ ነገሮች ስህተት እንዳሉበት እዚህ ጋር በሲስተም ውስጥ አስገብተክ እንዳገኘህ ተናግራል። እሱ መሆን የለበትም ነው። ለአንዴና ለመጨረሻ ጊዜ ለህዝብ ክሊር መሆን አለበት። የተለያዩ
የተለያዩ እነ ማን ነው ስማቸው አውግቸው ራሱ ላውጋው ነው የሚባለው ሰውዬ መጥቶ እኮ ሲናገር አፋፉን ብሎት እነ ሙሌ ይወርዷል። ሰው እንደዚህ አይነት ነገሮች በደንብ መጣራት አለባቸው። አሁንም ሌላ ነገር ተነግሮ ልክ ውሸት እንደተደረገበት አድርጎ ነው የወረደው። አንድ ውሸት የለውም። ትራኩን በዚህ ዋጋ አልተገዛም፣ 152 ሺህም አልተገዛም። በቃ ይሄ እንዲረጋገጥልኝ ነው የምፈልገው። ታንክ ዩ ጨርሽ። ኦኬ የመጀመሪያው ነገር እኔ በተደጋጋሚ ስናገር እንደሰማችሁት ሪካፕ ላይ አስገብቼ ቼክ ባደረግኩት እነዚህ ሚሲንግ ናቸው ሚስ ናቸው ብዬ ነው የተናገርኩት። በተረፈ ግን ይሄ ማለት ግን ሲስተሙ ያሳየኝን የነገርኳችሁ እንጂ በተደጋጋሚ ነግሬያችኋለሁ። ፌክ ነው አላልኩም። እኔ እነዚህ ለምሳሌ ፕራይስ፣ ቫቱ፣ ቫት አይዲ፣ ኔም ኤንድ አድሬስ ኦፍ ሪሲፒያንት እሱ የለም። እነዚህ 4 ነገሮች የሉም ብዬ ነው የነገርኳችሁ። በተረፈ ካልኩሌሽኑን እንዳትረሳ። ያ እንደገና የ145,150 8,000 ሳምቲንግ ነው 7,000 አይደለም። ይህንን ነገር የሚገላግለው ኦሪጂናሉ መጀመሪያ ሲገዛው የተሰጠው ነገር አሁን ዘራ ቆብ ይቅርታ ስላቋረጥኩኝ እንደ ሀሳብ ዮኒ ቶሮንቶ ደውሏል አደለ? ኢሜይል ይደረግለታል አደለ? የእሱን ውጤት ጠብቀን ለእሱ ኢሜይል የተደረገለትን ኢንፎርሜሽን ይዞ ይምጣልን። እሱ ታምኖ ነው አደለ የደወለው። ስለዚህ መፍትሄ ሊሆን የሚችለው ዮኒ ከየትም ብለህ ተፋልጠ ያንን ኢንቮይስ ይዘህ ትመጣለህ። ያ ኢንቮይስ ምን ያደርጋል? ሁሉንም ሰላም ይሰጣል። የሁላ ጭቅጭቅ አከተመ፣ ዜሮ ይገባል የሁሉ። ስለዚህ እሱ ቢቋጭ ነው የምለው። የ150 ሺህ ሳይሆን 152 ሺህ ሴልስ ታክስ 6% ያለ የ145,150 ነው። እሱ ነው የተገዛው ዋጋ ቶታሉ 145,150 6% አድርገውና የሚመጣው ያ ነበር ነው። ስለዚህ ያንን ይልኩለታል ለዮኒ ቶሮንቶ። ዮኒ ቶሮንቶ የተላከለትን ይዘን ከዛ በኋላ ገስቧል። ነገ ቀጠሮ ተይዞ በዛ ቀን መጥቶ ያሳያል። ቴዲ መጥተ የምትለውን ትላለህ። እሱ ነው የሚሻል። አለበለዚያ ጉንጭ ማልፋት ነው። ከዚህ በኋላ እናንተንም ማሪ እሱ ይሻላል። አጭር ሶሉሽን አለ። ቴዲ ቦይ አንድ ጊዜ ካሜራችንን ከፍተን እናወራለን። ልክ እንደ ሰው ሪስፖንሲቢሊቲ ወስዶ የሚወስድ ኦኬ። ምን አለ መሰለህ አንድ አጭር ሶሉሽን አለች። ሶሉሽኗ ደግሞ ኦልሬዲ ገብቶሃል። ቴምር ጋር ያለችው ማድረግ የምትችለው እሷ ነች። ምን አለ መሰለህ ሶሉሽኗ አጭሯ ሶሉሽን ይሄ ሪሲት መጥቷል። በእጇ ተያዘው የፌዴራሉ የወጣ ሪሲት አለ በእጇ ተያዘው። ኦልሬዲ ብዙ ሰዎች ደውለው ግማሾቹ ይሄን ያህል አልተሸጠም ይላሉ፣ ግማሾቹ ቴሌፎናችሁ አስቀምጡልና እንልክላችኋለን ይላሉ። ብዙ ብዥታ ነው ያለው ማለት ነው። ኦልሬዲ ይሄ ነገር ይያዝና አልኩህ እኮ ግዴታ ቀጥታ ከዚህ ካለችበት እዛችሁ እነሱ ሄድ ኦፊስ ሄዳ ፊት ለፊት ማነጋገር አለባት። ስለዚህ ሸጠናል ካሉ ገብቷል። ፌዴራሉ የሰጣት የወጣው ወረቀት ይሄ ታዲያ ከየት መጣ ብላ እዛው መጠየቅ ትችላለች። አይ አልሸጥንም ከተባለ ደግሞ ጉዳዩ ከዛ ጀምሮ መያዝ ይቻላል በህግ። ስለዚህ አንዱን ለመጣል አይደለም። መጀመሪያውንም ማንም እንደሱ አያውቅም። እኔ በተለይ ለመጣል ምናምን ትለው ቶ አናውቅም። የምናውቀው ነገር የለም። የቲክታክ አገናኘን። የት ነው የምትኖረው? ምንድነው የምትሰራው? ምንድነው የምናውቀው ነገር የለም። በቢዝነሳችን ስለመጣ እንጂ አንተ የገባበት ብዙ ችግር ፈጥረሃል። አንድ ነገር ሌላ ደግሞ አንድ ነገር ልንገራችሁ። ሂሳብ ላይ ሂሳብ ያልቀጣችሁ ተማሪዎች ካላችሁ ቶታሉ 145,150 ነው። 145,000 ሁላችሁም ካልኩሌተር አውጡና ካልኩሌተር ብሎክ ያላደረጋችሁ ሰዎች፣ አንዳንድ ሰዎች ካልኩሌተር ብሎክ አድርጓቸዋል። 145,150 ነው አይደለ? አብረን የተነጋገረን እንሂድ። ልክ ወረድ ስትሉ ሴልስ ታክስ 6% ይላል። ሲባዛ በ6 ሲካፈል ለ100 ማለት ነው። የዚህ 6% የሚሆነው 8,709 ነው። እዚህ ጋር ግን የ145,150 6% ተብሎ የተጻፈው 7,250 ነው። እኔ ታዘብኩትን ታዘባችሁ? እዚህ ጋር ሳያችሁ አሁን ሎጎ የተቀመጠበት ቦታ ኢንቮይስ ነምበሩ የተቀመጠበት ቦታ እሱን አረ ትክክል ያል ቲክቲክ የምታደርገው
እሱማ አቀማመጡ ትክክል ሊሆን ይችላል። ዶክመንቱ ዘራቆም አሁን አቀማመጡ ቮይስ ነምበሩ ኢንቮይስ ነምበሩ ምናምን ትክክል ብለን ዘራቆም እኮ ራሱ እኛ ጉግል ላይ ቼክ አድርገን ነው ቴዲ፣ ጉግል ላይ ቼክ አድርገን ነው ምን ይላል መሰለህ፣ ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። አቀማመጡ ትክክል ሊሆን ይችላል። አሁን የኛ ጥያቄ ምንድነው? ኢንቮይስ ትክክል ነው። ይሄን ኢንቮይስ አሁን ይዤው ከዚህ ላይ አልኩህ እኮ የራሴን ስም የራሴን እንትን አድርጌ ዋጋውን ቀይሬ ማምጣት እችላለሁ፣ ማምጣት ይቻላል። ይሄ ማንም ይሰራው ነው። ግን አፄ ዘርዓያዕቆብ ትክክል ነው ስትል ደብል ቼክ አድርጋል ወይ? ምን አረጋግጠህ ነው ትክክል ነው የምትለው? ሃው ዲ ነው ምኑ ነው ትክክል ያልኩት? ይሄ አሁን ትክክል ነው፣ እንደዛ ነው የሚጻፈው። አሁን አንተ ረሲቱ ትክክል ነው የምትለው ትክክል ነው አትበለኝ። ሃው ዲ ነው ሁለት የተለያየ ነገር ነው የምትለው። አሁን ለበራስካ ነው ላመጣልህ እኮ ወጥቼ ያለው ዮኒ ቶሮንቶ መልሱን እስክታመጣ እኔ እጅ ያለው አሁን አንተ ትክክል ነው የምትለው ዮኒ ቆይ ከመሄድ በፊት አንዴ ቴዲ ይሄን ነገር ማስተካከል የምትችለው 3 ሰው ይመረጥ፣ እዚሁ አሜሪካ የሚኖር ሰው መሀሪም ይሁን 3 ገለልተኛ ሰው ይመረጥና እዚቹ ጋር ነገ ስልክ ተደውሎ ትሪ ላይን ተደርጎ እነሱ ጋር ተደውሎ ቪን ነምበሩም whatever anything ተሰጥቶ እሷ ራሱ እዛ ድረስ መልፋት አይጠበቅባትም። ዮኒ 3 ተረኛ ሰው 3 ሰው ተመርጦ ይደወል ፕሊዝ። ይሄን ነገር አስተካክለን እንውጣ ወይ ዮኒ ይሄን በለት ትነግረኛለህ። እኔ መጨረሻ ላይ ግን ሁላችሁንም ማሪም አለው ነው አንድ እኔ ማወቅ የፈለኩት ዘርዓያዕቆብ አንዴ ወደርሽም ጠላሽ ሰዎች የተሳሳተ ግንዛቤ እንዳይዙ ትክክል ነው ስትል ምን ነው ትክክል ነው ያልከው? ኢንቮይስ አቀማመጡ ያ ኢንቮይስ ያ እንደዛ ነው የሚሰራው። አሁን ላሳይቆ የመኪና ቴዲ የመኪና ትክክል ያልከው ኢንቮይስ አቀማመጡ ነው ወይስ አክቹዋሊ ኢንቮይስ ኦሪጂናል ነው ያልከው? ዳስ ኦሪጂናል ኢንቮይሱ ያ ኦሪጂናል ኢንቮይሱ ያ ነው። ኦሪጂናል አሰራሩ እንደዛ ነው። ኦሪጂናል ነው ኢንቮይሱ። ይሄ ኦሪጂናል ነው። እርግጠኛ አዜ ዘርዓያዕቆብ ኦሪጂናል ልትላችንም ፒዲኤፍ ነው የተሰራው። በምን አወቅ? ፒዲኤፍ ነው የተሰራው። ኦሪጂናል የሚያደርገው ሲግኒቸር የለውም፣ ማህተም የለውም። ኢንቮይስ እንደዛ ነው የሚሰራው። ይሄ ይኸውልህ ይሄኛው ኮኦፕቲክ ይወጣ እንደዛ ነው የሚሰራውና ዘርዓያዕቆብ አንድ ነገር ማሪ ቴዳ አሁን ነገር የለ ፐርሰናል እየሆነ እየሄደ ስለሆነ ፕሊዝ ይሄን ነገር ማስተካከል የምትችለው አዎ። እኔ ግን አንድ ነገር ልበል እዚህ ጋር ከመውጣቴ በፊት ይቀርታል ለሁላችሁ አንድ ነገር ምለው ማንም ሰው ዶክመንት አምጥቶ እዚህ ጋር ሲናገር አሜሪካን ሀገር ነው እቃቃ ሀገር አይደለም። ፌክ ነው እየተባለ የሚባለው ነገር አፕራምሹ የሚያስጠይቅ ጉዳይ ነው። ማንም የፌክ አካውንት አውጥቶ ወይም የፌክ ነገር አውጥቶ ቢያሳይ እዚህ ሀገር መክሰስ ትችላለህ። እንዲያርጎን የሸጠልኝ እንዲህ ያደረገኝ ተብሎ መክሰስ የሚቻልበት ሀገር ነው። ስለዚህ እኔ የሚወጣው ዶክመንቱላ ፌክ ነው የሚባል ነው የምሰማው። ምንም አምጥተህ ብታወጣ ፌክ ነው እየተባለ ነው እየሰማሁ ነው። ይሄ ነው ማሪ አንዴ እናውራ። ስታወራ የነበረው አንተ ነህ። ዊጋችሁ አላወራንም እኮ እኛ ምንም መች ተነፈስ። ስለዚህ እያልኩ ያለው ምንድን ነው ፍራኦል ድርጅት ያለው ሰውዬ መጥቶ እዚህ ጋር ፌክ አካውንት እያሳየ ፌክ እንትን እያሳየ ለአንድ ትራክ ብሎ እንትን የሚያደርገው ነገር ህይወቱን አደጋ ላይ የሚጥለው ነገር እኔ ራሱ እየገረመኝ ማናችንም ነው እዚህ ሀገር ላይ ባለን አንተ ሀገር ላይ ባለው ፌክ ዶክመንት እያስክ እየመጣ እንዲያሳየ በፊት ለፊት የምትጠየቅበትን ነገር እንዴት ታደርገዋለህ ነው። ሁለተኛ ያልነው ደግሞ ምንድነው ዮኒ ቶሮንቶ called them it's easy ደውለሃል፣ ኃላፊነት ተሰጥቷል። ደውልና ይሄንን ነገር ኢንቮይሱን ሙሉን ይሰጡሃል። ይዘናና ገላግለን ሲምፕል ዘ ናና ገላግለን ነገ ይዘና ዶክመንቱን ይሰጡሃል። ሁሉን ነገር ነግራቸዋል። በዛ መሰረት ያመጡልሃል። ለምንድን ነው ይሄንን ሶሉሽን የማይሆነው? ከዛ ውጭ እኮ ጉንጭ አልፋ ነው የሚሆነው ንግግሩ። አሁን እሱ በሌለበት እሷ በሌለችበት አሁን ቢደረግ አዳላ ይባላል። እሱ በሌለበት ሲነገር ግን ችግር የለው። እንደዚህ አይነት ፌር አይደለም። እናንተ ጠይቃችሁ ማኛው ማንም ሰው እዚህ ጋር እንዲጎዳ አንፈልግም። እኛ እዚህ ጋር የተጠራነው እኮ ገለልተኛ ሀሳብ እንድንሰጥ ነው አይደል እንዴ? የመሰለን አስተያየት ግን አንድና አንድ እውነታ there is a paper there is a procedure አለ። ማንኛውም ነገር የሚሰራበት እኛ አይደለም የፈጠርነው። ማናችንም መኪና ስንገዛ እርግጠኛ ነኝ 5-6 ፔፐር ነው ይዘን የምንወጣው። ሪሲት አለ፣ ቢል ኦፍ ሴል አለ፣ ታይትል አለ፣ ብዙ ነገር ነው ይዘን የምትሄደው። እነኚህ ነገሮች አሁን የት ገቡ?
ሌላ አዲስ ነገር ከመፈለግ ኦሪጅን I'm gonna ask you ትራክ አትነዳ የትራክ ቢዝነስ ናታ ገብቷል የአሜሪካ የትራክ ቢዝነስ do you እነሱ ነው አንተ የተጠየቀው ገለልተኛ ስለሆንክ ያንን ዶክመንት ይዘህ መጥተህ ማወያየት ነው ያንን ዶክመንት ይዘህ በቃ አሁን ደውልላቸውና አረፈደ እንትን ቴዲን እስኪ ጠይቀው ዶክመንቱን ይዘናና ኢንቮይስ ምን አይነት እንደሆነ ሊያሳይክ መጥቷል ምን አይነት ኢንቮይሶች መጨረሻ ላይ ስትከፍል የሚያሳየውን እንትን ሪሲት ምን አይነት እንደሆነ እዚህ ጋር መጥቷል በትልቁ አድርገውና ያሳያችሁ ቴዲ ትራክ ድራይቨር ነው የራሱን ትራኮች አሉት እሺ ለመጨረሻ ጊዜ በነገራችን ላይ ፍራውል ራሱ ነው የወጣው ስለዚህ ራሱ ከወጣ በሌለበት ጉዳዩ ይታያል ካለ እኛን ከለከል ነው የመጨረሻው ግን የሚሆነው መፍትሄው ምንድነው የሚሆነው እንደተባባል ነው ዮኒ የላኩልን ኢሜል ለኔ ተነግረኝና ከዚህ በኋላ ድጋሚ እንደዚህ አይነት መድረክ አላዘጋጅም ቴሌግራም ላይ ጽፍላችኋለሁ ዮኒ አንተን ጠብቃለሁ ዮኒ ቶሮንቶ ማለት ነው እሺ ወንድሜ ቴዲ ቴዶ አንድ ጥያቄ ማሪን እንድጠይቅ ፈቀደልኝ ፕሊዝ በእናትህ እሺ ማሪ ቴዲ አንድ ጨርስና ችግር የለውም ስለ ሪሲቱ አስረዳቸው ቴዲ ይሄ መጨረሻ ላይ ትራክ ሲገዛ ምን አይነት ዶክመንቶች እንደሚሰጡና ትክክለኛ ኢንቮይስ ይሄ እንደሆነ በደንብ አስረዳቸው እዛ ጋር የመጣውና ይሄ ምንም ኢንፎርሜሽን አካውንት ነበር ምንም ያልገባችሁ ነገር ኢንቮይሱ እኮ ኦሪጂናሉን መስሎ እኮ መሰራቱ ትክክል አሰኘው አሁን የኛ ጥያቄ አንዴ እኔ ያልገባኝ ነገር እናንተ ትክክል ነው አቀማምጦ ቫት ነበር እዚህ ጋር ነው የሚቀመጠው ቫይርስ ነበር እዚህ ጋር ነው የሚቀመጠው ቪን ነበር እዚህ ጋር ነው የሚቀመጠው እሱ አይደለም የኛ ችግራችን አክቹዋሊ ኢንቮይሱ ኦሪጂናል ነው ወይስ አይደለም የሚለው ነው አቀማመጡማ ትክክል ሊሆን ይችላል የኔ ጥያቄ ማለት ነው ያው ጨርሼ መናገር ማልችለው ለሩም ከፍቼ የተወኩት ምንድነው ለዚህ ጉዳይ ላይ ይሄ ኢንቮይስ ኦሪጂናል ነው ወይስ አይደለም የሚለውን የሚገላግለን ለዮኒ ኢሜል ይላክለታል ለዮኒ ቶሮንቶ ያንን ቴሌግራም ላይ ነግራቸዋለሁ እንጂ አሰራሩማ ምን ሃይ ኮፒ ነው የሚሆነው ሌላ ምንድነው የሚሆነው ከተሰራ ፌክ ነው ብላችሁ ካሰባችሁ ማለት ነው እሺ ቴዲ እስቲ አንተና ሐሳብ እንስማና ወደ መዝጊያ እንሄዳለን ያ የኔ ሐሳብ ምንድነው ፍራውል ቅድም ቴሌግራም ቻናል ላይ ሄጄ አይቼው ነበር ኢንቮይሱን የለቀቀውንና ሶ እዛ እንትን ላይ አንደኛ ዘራ ያዕቆብ የሚያወራው ነገር ሴልስ ታክስ ኔብራስካ ውስጥ የላቸውም ስቴቱ ሴልስ ታክስ ብሎ ያስቀመጠው እንትን የለም 6% ይልና እዛ ጋር ካያችሁት ሲባዛ ብሎ 0 ነው የሚያደርገው ሴልስ ታክስ የለም በኔብራስካ ስቴት ውስጥ ማለት ነው ሲቀጥል ደግሞ ይሄ እኔ የገዛውባቸው ኢንቮይሶች አሉ አሁን እዚህ ጋር ሳምፕል ነውና እዚህ ጋር የከፈልኩበት ይሄ የመጨረሻው ሴትል ስታደርግ ዲዩ የሚል አለ አንተ የፖስተትከው ላይ የሚጠበቅበት ቀሪ የሚከፍለው ተብሎ ዲዩ የሚል አማውንት አለ አይደል ያ አማውንት ገና ኢትስ ፕሮሰስ ላይ ያለ ነው ማለት ነው ራይት የሚቀርበት ነገር አለ ልጅት መሆኑን አምናት saying እዚህ ጋር ልጅት ነው ምናምን እያልኩኝ ሳይሆን ግን ኮምፔር ሳደርገው እኔ ኢንቮይሶች አሉ ይሄም ከሪች ብሮስ የገዛውት ትሬለር ነው የተጫረትኩባቸው ዶክመንት አሉኝ ይሄ ነው በቃ ሴትል አድርጎ አካውንት ያለ እዚህ ጋር ከታች እኔ ልክልሃለሁ ካስፈለገ ከታች የከፈልኩበት ሜተድ አለ ስዊፍት ይሁን በምን ይሁን እንዴት ይከፈል ኤቭሪቲንግ ይሄ ነው በቃ የመጨረሻው እንትን ማለት ነው ሶ ይሄንን ኢቭን አሁን ሎጊን አድርጌ ነው ከአካውንቴ ላይ ያወጣሁት which is ባየር አካውንት አለኝ ከዛ ላይ አውጥቼ ነው እንትን ያልኩት ሶ የመጨረሻ ሪሲት ማለት ይሄ ነው የመጨረሻው ሪሲት that's not like የመጨረሻ ሴትል ያደረገበት እንትን አይደለም አንተ ላይ የፖስተትከው ማለት ነው አሮን ነው ሌላ ዶክመንት ካለው እሱ እንደሚልህ ቅድም የላኩልህን አላወጣህም ምናምን የሚል ነገር ነበር አሮን ነው ሌላ ዶክመንት ካለ አላውቅም ግን this is the last በቃ ሴትል የምታደርግበት ዶክመንት እንደዚህ ነው ሁለተኛ ያለበት every information አለ አሁን አንድ ሁለት ነገሮች እንደምታውቁ ቴዲ እስቲ ጎንደው ጉግል ላይ ይገባልኝና አሜሪካን ሀገር ውስጥ ሴልስ ታክስ የሌለበት አንድ ሀገር እስቲ እንደው ጉግል አድርግልኝና ነበራስካ ታክስ ስንት ነው ብለህ እስቲ ጉግል አድርግልኝ ኖ ትራክስ ገዛ ይኸውልህ ታክስ ካሊፎርኒያ ስትሄድና ካሊፎርኒያ ሄደህ ስትገዛና ኔብራስካ ስትሄድ ኦሪገን ሄደህ ስትገዛ አንድ አይነት ታክስ የሌለባቸው አንድ አፍታ ቴዲ ነበራስካ ሴልስ ታክስ ብለህ እንትን በልኝ
ነበራስካ ሴልስ ታክስ ብለህ ጉግል አድርገው። አንድ ስልክ አጠገብህ ስልክ ካለ ኮምፒውተር ካለ ጉግል አድርገው። አይደለም ዶክመንቱ ላይ እኔ ደግሞ አንተን ልጠይቅ። ዶክመንቱ ሆልዶን እጅ ላይ አለ አይደል? ዶክመንቱ እጅ ላይ ካለ ዶክመንቱ ላይ ቆይ ሆልዶን አንዴ አዳምጥ። ታክሲልና ቆይ አይደለም ታክሲልና አንተ ራስህ እኮ ሚስሪድ አድርገዋል። ሚስሪድ ነው ያደረከው። እዛ ጋር ታክሲልና ወረቀቱን ካየኸው ታክስ ብሎ 6% ይልና 0 ነው የሚለው። እስና ላይክ ታክስ ምንም እዛ ጋር እንትን የተባለ ነገር የለም። ዶክመንቱ ራሱ እንደዛ አይልም። ዶክመንቱ ራሱ ታክስ ብሎ 0 ነው የሚለው። አባስቶት 0 ነው የሚለው። ቴዲ ወረቀቱ ላይ ማየት ትችላለህ። ዶክመንቱ ላይ ታክስ ብሎ 6% ይልና 0 ነው፣ በ0 ነው የሚያባዘው። ሁለተኛ ቴዲዮ፣ ሁለተኛ የራስ ትራክ ካምፓኒ ካለ ታክስ ራሱ አቮይድ ያደርጋል። ታውቃለህ? እሱን በኋላ ላይ ፋይል ሲያደርግ ታክስ አሁን ታክስ ይኸውልህ፣ ታክስ ላይ የራስ የኦን ካምፓኒ በካምፓኒ በላይሰንስ በዲኦቲ የምትገዛ ከሆነ ብዙ ጊዜ ታክስ አቮይድ ያደርጋል። አሁን ችግሩ የትንሽ መኪናና የከባድ መኪና ፕሮሰሱን አንድ አድርገው እያወሩ እኮ ችግሩ ነው። አሁን ይኸውልህ ቴምር አንድ ነገር ልንገርሽ፣ እኔ በዚህ መዘግጅ ሩጣ ይኸውልሽ፣ ይሄ ሁለቱን ዶኩሜንት ይዘሽ ቀጥታ እዛ የተገዛበት ኦፊስ ትሄጂና አሁን አንድ ነገር ሰዎች ደውሎ የነገሩኝ አለ። እኔ ራሴ አሁን እዚህ ጋር ቼክ ያደረኩት አለ። እንግዲህ እኔ ደግሞ ባገኘሁት አሁን ደግሞ ባገኘሁት ሴልስ ታክስ አለ 5.5% ይላል። እንግዲህ ያው እዚህ ጋር እንግዲህ ያው ጎግል አድርገው አላችሁኝ አይደል? አዎ ገባኝ። ግን ምን አለ ሴልስ ታክስ ኢን ነበራስካ ፎር ትራክስ ዌን ዩ ፐርቼሲንግ ኤኒ ኦር ዩዝድ ትራክ ይላል። ስቴት ሴልስ ታክስ አለ። ስቴት ሬት ፎር ቬሂክልስ ኢዝ 5.5% ይላል። አዎ ግለሰብ ሆነ ስገዛው ነው። እሺ አይደለም ቴዲ ልጠይቀው። ቴዲ አለ አይደል? ቆይ ሆልድ ኦን አንዴ። ኔብራስካ ሴልስ ታክስ ይልና 6% ዶክመንት ወረቀቱን እያየ አናግረኝ። እኔ 6% ይላል ራይት? 6% ይልና መጨረሻ እዛ ፕራይሱ ላይ ወስዶ ምንድን ነው የሚለው? 0 እኮ ነው የሚለው ራይት? ያ 0 ይላል። በቃ ዳስት 0 ከሆነ የሆነ ነገር በ0 አባዛው ማለት there is no number የለው። ገብቷል? ታክስ ብሎ ታክስ የሚለው ላይ ካየው 0 ነው የሚለው። አንተ የፖስተትከው ዶክመንት ላይ የሱ ዶክመንት 0 ይላል። ትክክል። አለቀ። ሌላ ነገር አይደለም። የንስር አይን ማለት ይሄ ነው። ለምሳሌ እዚህ ጋር ኦኬ ታክስ የለም ካላችሁ 6% ውጤት መጣ። ታክስ አለ ካላችሁ 6% ተጨምሮ ለምን 0 ሆነ? ጥያቄ ነው። ታክስ አልተደረገም። ታክስ አልተደረገም ማለት ነው። ታክስ አልተደረገም። ምን መሰለ ቴዲ፣ እዚህ ጋር ኔብራስካ ታክስ ሊኖረው ይችላል እንደ ስቴት ማለት ነው። ግን ታክስ አልተደረገም 0 ነው የሚለው። ታክስ ቻርጅ አልተደረገም። ዘራ ያዕቆብ ሲያወራ የነበረው ታክስ የተደረገው ዲስ አማውንት ዳር አማውንት ምናምን ሲል ነበር ራይት? ቅድም እንትና ቤት ሲደውሉ ነበርኩኝ አክቹሊ እነ ፍራውል ማን ነው ሙሌ ሲደውል ነበርኩኝ እና ኢቭን ደውሎ በስልክ ምን አሉት ታክስ አማውንት ሲጠይቃት ያነሳችው there is no tax ነው ያለችው። ታክስ ቻርጅ አልተደረገም ብለዋለች። ቅድም የደወሉት ስልክ ላይ አንተ ቤት ሳይሆን እዛ እሱ ቤት የደወሉ ሰዓት። ኦኬ አሁን እንደዚህ እናደርጋለን እንግዲህ ከግራ ከቀኝ ይዘናል። እኔም የመሰለኝን ተናግሬያለሁ። እናንተም ለቴምር ፌርነስ ብላችሁ የተናገራችሁትን ሰምተናል። ለፍራውል ኢቲቻም እውነት አለው ያላችሁትን ሰዎች ሰምተናል። ግራ ቀኙን አድምጫለሁ። ቴምርንም አድምጠናል። ፍራውልንም አድምጠናል። እዚህ የሚያገናኘን ማንህም የማንህም ቢል አትከፍልም። በራስ ዛቢያ ተሽከረከራለህ። ማንህም ማንንም አይጥልም። ማንንም አያነሳም። ያገናኘን ሶሻል ሚዲያ ነው። በራስ ዛቢያ ተሽከረከራለህ። ጉዳይ አለኝ ብላል፣ እንዳኛለን። አክብረን አስገብተናል፣ አክብረን እንሸኛለን። አንዳችሁም እንዳትሰደቡ እንዳትዘለፉ አድርጌያለሁ። ከኔ የምጠይቁት ያንን ነው። በተረፈ እዚህ ያኗኗር ሁኔታ ልትነግረኝ ሌላ ነገር ወይም ደግሞ ሌላው እንዳውን ለማድረግ ምናምን አይደለም። የአንድ ሀገር ዜጎች ነን። ያገናኘን ይሄ ጉዳይ ነው። ቢቻል በፍርድ ቤት የምትጨርሱት ጉዳይ ነበረ። ካልሆነ ግን ኦኬ ወንድሞቼ ናቸው እህቶቼ ናቸው ተባብለን ልንነጋገርና ከቻልን ደግሞ መፍትሄ ለማምጣት ነው። ጉዳዩን ያመጣችሁት እናንተ፣ የያዝነው እኛ። ላለፉት 2 ዓመታት ሲንከባለል የቆየ ጉዳይ ነበር። አሁን የመጨረሻ ምዕራፍ ላይ ደርሰናል። ፍራውል አምጣ የተባለውን ነገር ይሄው ብሎ አምጥቷል። ኢንቮይሱ ይሄው ነው ብሏል።
ኢንቮይሱ ላይ ሰዎች የተለያዩ ጥያቄዎችን አንስተዋል። የመጨረሻ ውሳኔ የሚሆነው ዮኒ ቶሮንቶ ደውሎ ባናገረው መሰረት ኢሜይል ይልኩለታል። ያን ኢሜይል እንዳትረሱ የእኔ ቤት አድማጮች፣ ደስ የምትሉኝ ነገር አትረሱም። እኔ እንኳን ብረሳ አታስታውሱኝ ነበር። ከልብ ከልብ ነው ማመሰግናችሁ። በተቻለ መጠን በየተለያዩ ቦታዎች ሆናችሁ አድምጣችኋል። የራሳችሁን ደግሞ ምርመራ ታደርጋላችሁ። ቴሌግራም ላይ ጻፉልኝ። ዮኒ ቶሮንቶ የደረሰበትን ነገር አሳውቃችኋለሁ። ዮኒ የሚለኝን ይሄን ቃል እገባላችኋለሁ። ስለዚህ ይሄን ካደረግኩኝ በኋላ ሁላችሁንም ባሰናበታችሁ ምን ይመስላችኋል? ስለነበረን ቆይታ አውቀው ድሮፕ እያደረጉ ነው። ሪጀክት አውቀው ስልክ ሪጀክት ያደርጉታል አውቀው። እግዚአብሔርን እናት ትሙት አሁን እልክላለሁ። ቴዲ እኔም እንትን እላለሁ። ቴዲ እኔም አጣርቻ አመጣለሁ። የኔንም እኔም እዛው ድረስ ሄጄም ቢሆን አመጣለሁ። እሺ ካምፓኒውን ጋር ሄጄ ቢሆን አመጣለሁ። ይሄ ነገር እስከ መጨረሻው ድረስ ሄድበታለሁ። አንተም ቢያንስ ለአንዴና ለመጨረሻ ጊዜ ፕሮግራም አዘጋጅተህ ህዝቡ ማወቅ አለበት። ያው የያዝክ ይዘሃል አይደል? መጨረሻውን ማወቅ ጥሩ ነው። ምክንያቱም እዚህ አሁንም የመጨረሻ ክሊር መሆን ያለበት የኢንቮይስ ጉዳይ አለ። እሱ ኢንቮይስ መጣራት አለበት። ኦኬ አሁን ለእናንተ ዘራቆ ማን ነው ያደረገው? በነገራችን ላይ በህይወት የምጠላው መሰላችሁ? በህይወት በጣም የሚያስጠላኝ ነገር እኔ ቤት ላይ ገስቶችን ማውረድ ነውር ነው። አንደኛ በራስ አለመተማመን ነው። ሁለተኛ አለፈ ሲልም ደግሞ ብልግና ነው። እኔ አስገባችሁ በኋላ ከሄዳችሁ በኋላ ለምክንያት እንዳትመቹ ብዬ ነው። አላስገባኝም፣ የኔን ሰው ነው አላስገባም፣ የኔ ሰው ብሎክ ተደርጓል እንዳይባል ነው እንጂ እኔ ቤት ፕሮግራም ለማድመጥ የመጡ በነፃነት ሰዎችን ሚዩት ማድረግ ብሎክ ማድረግ ይሄ የመጨረሻ ነውርነት ነው። እዛ ጸድቅ ብዬ ባዝላት ተንጠልጥላ ቀረች። እኛ እንጸድቅ ብለን ሰዎች ይጨርሳል። ህገ ደንቡ ግድግዳ ላይ አልተለጠፈም። ለዛ ነው ይሄ ነው እንዴ? በጣም ብዙ ሰዎች ሚዩት ተደርጓል። በጣም ብዙ አድክም ያለውና እኔም ልውጣ በቃ እኔም ቆይቻለሁ። እኔ አንድ ነገር ማለት የምፈልገው ቴምር ይኸውልሽ፣ ቀጥታ ይኸውልሽ እንደዛ ከሆነ መሄድ ማትችል ከሆነ ወይ ኤርትኬት ችግር ካለብሽ እንቆርጥልሻለን። ቀጥታ እነዚህ ፋይሎችን ይዘሽ ቀጥታ ስትሬት ጎቱ ኦፊስ ሄደሽ ሄድ ኳርተር ማናጀሩን ታናግሪዋለሽ። የራስሽን ዶኩሜንት የትራኮቹ የነበረውን ያዥ፣ ከፌዴራል የወጣውን ዶኩሜንት ያዥ፣ የእነሱን ዶኩሜንት ያዥና ቀጥ ብለሽ ሄደሽ ይሄ ነው ትራኩ እና ይሄ ነው በዚህ ደግሞ በእንደዚህ ቼክ አድርገን ደግሞ በኦክሽን እንዳላለፈ ይሄው ዶኩሜንት የፌዴራል። ስለዚህ ምንድነው ሪያሊቲው ብለሽ አናግረሽ ፕሪንት አውት አድርገሽ ወረቀት መምጣቱ አለቀ። አለበዛ እንትን አለ ክሊር የሚሆን ነገር የለም። ምርጥ ሀሳብ ቴዲ አድርሰንሻል። ኦኬ አያናሽ አንድ ጊዜ ታገሱኝ። ይሄ ምርጥ ሀሳብ ነው ቴዲ። አሁን እኮ ይኸውልህ ሌብነትም ካለን የማጭበርብሬ ከሆነ ፍራኦልም ጋር ሆነ ከሆነ ችግር ያለው ክሊር እኮ አልሆነም። አሁን የመጨረሻ እኮ አንድ ጊዜ ፕሮግራም ማዘጋጀት አለበት። ፍርድ ቤት ሂዱ መብትክ ነው፣ ግን ክሊር ያልሆነ ነገር አለ። ገባ? ከህዝብ ጋር ተማክረን እናደርጋለን። አንድ ጊዜ ቴዲ ይቅርታ አድርግልኝና እዚህ ቤት አይ ቲንክ ከታችን ምናምን ላርግ ነው ምናምን የሚባል ስም ያለው ሰው መጥቶ ቅድም የተናገረው ነገር እዚህ ስቲል 5000 ምናምን ሰው አለ። ተጠንቀቁ፣ እንደዛ እንዳታደርጉ ወንጀል ነው። ጠበቃ ነኝ ብላችሁ በፍጥነት መልስ እንዲሰጣችሁ እንዲደረግልን ብላችሁ ጠበቃ ነኝ እንዳትሉ። በአሜሪካ ህግ በተለይ አሜሪካ የምትኖሩ ወንጀል ነው። ይህን ወንጀል እንትን እንዳትሉ። የህግ ሰው ነኝ ተብሎ አይደረግም፣ ያስከስሳል። ከተያዛችሁም አደጋ ውስጥ እንዳትገቡ ብዬ ነው ህዝባችን በዋነት እንዳይታለል። እንደዛ አይነት አካሄድ እንዳትሞክሩ። ጠበቃ ካልሆናችሁ ጠበቃ ነኝ አይባልም። በአሜሪካ ህግ ወንጀል ነው የሚለውን ለማስታወስ ነው። የመሀሪን ሙሉ በሙሉ በእውነት በጭብጨባ ነው እየሰማው የነበረው። ፍርድ ቤት ሂዱልን ፍርድ ቤት እኛ እንኖሩበት። እንዴ ምንድን ነው የሚሉት? ወደ ፖለቲካዊ ጉዳዮች እንሂድ። አዎ ይሻለናል። ፖይንቱ ምንድን ነው? ተምር ለ2 ዓመት ሲንከባለል የቆየ ጉዳይ ነው። እንግዲህ ለፍራውልም እንዳትሉ ለተምርም እንዳትሉ ግራ ቀኝ በመጀመሪያው ዙር ችሎት ለፍራውል ያላችሁ ሰዎች አሁን ደግሞ በሁለተኛው ዙር ችሎት ለተምር እያላችሁ ነው። ይሄ የሚያሳየው ምንድን ነው? ዳኛው ምን ያህል ፌር መሆኑን የሚያሳይ ነው። በሁለቱም ከታማን ማለት ነው። እዚህ አድርሰንሻል። ቀሪው ደግሞ ያንቺ የጥረት ውጤትም ነው። ይሄው ኢንቮይስ ብሎ አሳይቷል። በነገሮች ላይ ኢንቮይስ ብሎ ካሳየ አንድ ሰውና
ፎርጅድ ከሆነ በሀገር አሜሪካ አይደለም በሀገር ኢትዮጵያ እንኳን ከባድ ወንጀል ነው ወንጀል። ስለዚህ እነዚህን ፐብሊክ የሆኑ ሪከርዶች ናቸው። ቴሌግራም ላይ ለጥፍ ያለው እዚህ ከደረሰ አይ ቲንክ ቀሪው ነገር ቀላል ይመስለኛል። እርግዝና ከሆነ ይወለዳል፣ ሽልም ከሆነ ይጠፋል። አይመስላችሁም? ስለዚህ እዚህ ካደረስንሽ የመጨረሻውን እኔ ቃል የምገባው ምንድን ነው ዮኒ ቶሮንቶ የሚልክልኝን መረጃ የሚልኩለትን ኢሜል ለእናንተ ነግራችኋለሁ፣ በቴሌግራም ማሳወቃችሁ ይሆናል። በተረፈ ግን በቴምር እና በፍራኦል ኢቲቻ መካከል ሲደረግ የነበረው የትራክ ግዥና የትራክ ሽያጭ እንካ ሰላምታ ወይም ደግሞ ጭቅጭቅ ቴዲ ለአንዴና ቃላት ትግባ ለአንዴና ለመጨረሻ ጊዜ ህዝቡ ጋር ተነጋግሬ ብለሃል እና ዛሬ ምንም አትበል ፕሊዝ። እንዴ እሱ እኮ አሁን የሆነ ፌክ የራሱን ስም አስገብቶ ኤዲት አድርጎ ማምጥቶ ቢሆን እኮ አመናችሁት ማለት እኮ ነው። እንዴ ደስናት ላይክ እኛ አላመንም እኮ አድመጭን እኮ አትደዋ ቴዲዬ አትደዋ ለመጨረሻ ጊዜ። እሺ ከህዝብ ጋር ህዝብ ነው የሚበልጠው። እኔ ሄጄ ከዛው ከካምፓኒው እዛው ሄዳለሁ፣ ገዛውበት ካለው ካምፓኒ ፍላይት አድርጌ ሄዳለሁ። መጨረሻውን እኔ ኢንፎርሜሽን አመጣለሁ። ያንን ሰው ማወቅ አለበት። ቴንክ ዩ። አሁን አንቺ ደግሞ ሎየር ትይዥ እና ልክ እሱ ሄዶ እዛው በቦታ ስንት ኪሎ ሜትር ነድቼ ሄጃለሁ ብሏል። አንቺም ደግሞ የራስሽን ጥረት አድርገሽ ሌሎች ደግሞ የሚያገዙሽን ሰዎች እነ መሀሪም አሉ። አሁን እኮ ከበቂ በላይ ዶክመንት አለ እኮ ማገላበጥ ነው። እኔ አሁን ሲስተም ላይ ቼክ አደረኩኝ ማለት ሲስተሙ 100% ትክክል ነው ማለት ላይሆን ይችላል። ሚሲንግ ወይም ደግሞ የጎደሉ ነገሮችን የነገረኝ ያን ስናገርም በመፍራትና በመንቀጥቀጥ ነው እንዳልሳሳት ማለት ነው። እኔ እዚህ ጋር ማነበው ነገር ይሄንን ነው የሚለኝ ብዬ ነው የነገርኳችሁ እንጂ 100% ትምህርት ትክክል ናት 100% ይሄ ፌክ ነው ኦሪጂናሉ አላልኩም። የኔ ኃላፊነት ሞዴሬት ማድረግ ነው። እዚህ ጋር እድል ሰጥተናቸዋል። አድማጭ ተመልካች ሰምተዋል። የታዘቡ ሰዎች ህሊናቸው ልቦናቸው ያሳያቸውን ነገር ተናግረዋል። ቀሪውን ነገር አንቺም እሱ የሄደበትን ርቀት ሂጂና እነዚህን ዶክመንቶች ፕሪንት አድርጊና ሄደሽ ትክክለኛ ናቸው ወይ ብለሽ ጠይቂ። ከነሱ ካልሆነ ፌክ ከሆነ እነሱ ራሱ ይተባበሩሻል። ማን የሰራው የሚያገኘሽው ተብለሽ ማለት ነው። እኔ ይመስለኝ ይሄ ነው። ምን ይመስላችኋል? ያ አንተም ፌክ ነው እዛ መረጃ አምጥቼ ሪያሊቲውን ካየ በኋላ ፕሮግራሙን ለመጨረሻ ጊዜ ክሊር እንደምታደርግ ቃል ገባልኝና እኔ መረጃዎችን ለማምጣት ምንም ችግር የለብኝም። አንተ ግን ቃል ገባልኝ ከእኔ የሚመጡ መረጃዎችን ይዘህ ለህዝብ እንድታሳውቅልኝ ማለት ነው። ቃል እገባልሻለሁ። አንቺም አሉኝ የምትያቸውን መረጃዎች ልክ እንደሱ ሄደሽ ከቦታው ከቢሮ አምጪ፣ ችግር የለውም። እኔ አንድም ቀን ቢሆን እዚህ ጋር ሰዎችን ሰብስቤ ታዛቢ ባለበት ለመጨረሻ ጊዜ እናያለን። ይሄን አደርጋለሁ። ሌሎቻችሁ የታዘባችሁ ነገር የምትጨምሩበት ነገር ካለ ቴምር ከልብ አመሰግናለሁ። አንተን በሚመለከት እሻያ ነው አንተን በሚመለከት እኔ ያው ጊዜ ካለ ተደበርባቸው መጥተው የራሳቸውን ነገር እንደዚህ ያወሩ ይጫወቱ፣ ቤት ሞቅ አድርገው ይሄዳሉ። ችግር የለውም። እኛም እንደዚህ እንማርበታለን። አሁን ዛሬ አንድ ነገር ተምረናል። ቢያንስ ጠበቃ ነኝ ብላችሁ ስልክ ደውላችሁ ወይ እንደዛ አትበሉ የሚለው ቢያንስ ትንሽ ትምህርት እኮ አሰራጭተናል። አትሳደቡ ታቻላችሁ። ግን አንተ ተደበር። ትክክለኛ ችግር ባይዘ ነፃ ገበያ ነው። 10 ብር ገዝቼ በ100 ሺህ ሸጬልህ በሶስተኛው ቀን ከተሰበረ ባየርስ ሪሞርስ ነው የሚባለው። ነፃ ገበያ ላይ የተፈጠረ ነገር ነው። አይ እንደ ኢትዮጵያውያን ትክክለኛ ያልሆነ ነገር አለ ምናምን ከተባለ ደግሞ ሽምግልና ምናምን ይቀመጣለን እንደፈረደብን ጋቢ ለብሰን። ከዛ በተረፈ አንተ አምጥተህ እንትን በል። ያው ጀጅመንት አንተ አሰጥም እንዳየሁት ከሆነ የራስህን እንትን ትተህ ያው ስቴጁን የምታመቻች ከሆነ አንዳንዴ አይከፋም። መጥተው እንደዚህ ህብረተሰባዊ ነገር እንዴ መሰለህ እዚህ ውስጥ ይገባሉ። ፍራኦል መጣና ታስታውሳለህ? ተሟንድ የሰራው ቪዲዮ ቲክቶክ ላይ እርዳታ የሚሰሩ ሰዎች 98% የሚሆኑ ሰዎች ከተጎጂው በላይ ራሳቸውን ነው የሚጠቅሙት የሚል ቪዲዮ ሲሰራ ፍራኦልን ቪዲዮ ሰራ። አብዛኞቹ እርዳታ ሰብሳቢዎች ራሳቸውን የሚረዱ ናቸው ብሎ ተናገረ ማለት ነው። በዛ ጉዳይ እያወራን እያለ ተምር መጣች። ላለፉት 2 ዓመታት በዚህ ጉዳይ ላይ ፍራኦል ካለ ተምር አለች፣ ተምር ካለ ፍራኦል አለች፣ ፍራኦል አለ። ይሄ የትራክ ጉዳይ አድማጭ ተመልካቾችን ግራ አጋባ ነበር። በተገናኙበት ቦታው ላይ ሁሉም ከሰላምታው ንግግሩ ዘለፋው አይጣል ነው። እንደ አጋጣሚ እኔ ስቴጅ ላይ ሁለቱም ተገናኙና አንድ ሁለት ሲባባሉ ለመጨረሻ ጊዜ ይህን ጉዳይ ቋጭልን አሉኝ። በቃ ልዝጋው ለአንዴና ለመጨረሻ ህዝብ እያለ ኦኬ ምን ላድርግላችሁ፣ መድረክ ይዘጋጅ፣ ትራኩን የገዛውበት ዋጋ አለ፣ ዲስካውንት አድርጌላታለሁ። እኔ ያልኩት ነገር ውሸት ከሆነ እቀጣለሁ፣ እሷ ያለችው ነገር ደግሞ ውሸት ከሆነ ትቀጣለች አለ ፍራኦል። ቀጠሮ ያዘን። ከዛ የጀመረ ነው።
በነፃ ቴዲ እኮ ስራ አታውቅም። አንዳንዴ እንደዛ ሲባባሉ ይኸውልህ 1000 ሪቴይነር እውነቴን እኮ ነው ስራ ነው አይደል ብለን ነበር። ዋጋ ነው ቃል ገብተው ቃል አጠፉ እኮ የሚገርም ነገር። አያና አንተ እስካሁን እዚህ ቤት እንደፈለግ ስትወያይ እንኳን $100 ከፍለህ ማታውቅ እንደው ለዚህ አጭር ጊዜ ተያዘች ብለህ ኮምፕሌንት ታደርጋለህ። ልጁን ፒፒ ተከፈለው ብላችሁ ደግሞ ስሙን እንዳታጠፉ ብዬ እንጂ እኔ ለወንድሜ መንገድ ይበቃል። በነጅቦ ይበቃል። እነ ቴዲ እንኳን ይከብደዋል። እናንተ ናችሁ እኮ ባይዘው ሃይስት ቢደር እኔ ከፍልሃለሁ ያለኝ እኮ ከሻቢያ ውጭ የለም። አታውቃለህ ቴዲ ሁሉ ፖለቲካ ሳወራ ምን ነው ልፋሽ እንዳይሆን የራሱ ጀነራሎች አልከፈለ ማለት ነው። ተቀርጠላለሁ ከፍላለን ያለኝ ሻቢያ ብቻ ነው። እናቴ ትሙት ሊሉ አይችሉም። እናቴ ትሙት እኔ እንደው እምላለሁ እኔ ሻቢያ እኔ ሰሞኑን ግን እነ ዘራቆብ እንዲህ ሲታሙ ሰምቻለሁ። በተባራሪ ተከፍሏቸው ነው ምናምን የሚባል ነገር አለ። ዘራቆብ ምንድን ነው አዲስ ነገር አለ እንዴ? የሚገርም ዋጮ ላይ ነው ያላቸው። ታውቃለህ